ይሄን አይምሮአችሁ ውስጥ ያዙ እንዲው አንዳንድ ጊዜ ስለ መንፈስ ቅዱስ እና በመንፈስ ቅዱስ ስለመጽናት እና እግዚአብሔርን ጸጋ ስለመካፈል በኃይል ስለማገልገል ስናስብ አልጋ ባልጋ ሁሉ ነገር የሚመች አርገን እንወስዳለን እና መንፈስ ቅዱስ በእኛ የሚሰራው በቃ ሁሉ ጸጥ ባለ ጊዜ በቃ የፈለግነውን ነገር ልናርግ ምንችልበት ኢንቫይሮንመንት እንደሆነ ነው የምናስበው እንደሱ ግን አይደለም አገልግሎት ስትራግል የሞላበት ሲሆን የጌታ ፍቃድ እንዳልሆነ ማሳያ አይደለም አገልግሎት የክርስትና ህይወት ውጣውረድ ሲበዛበት የእግዚአብሔር መንፈስ ከናንተ ጋር አለመኖሩን አያሳይም የሚያሳየው በዛው ውስጥ መጽናት መቻላችሁን የሱ ጸጋ እየረዳችሁ መሆኑን ፍሬ እየሰጣችሁ በዛው ስትራግል ውስጥ ፍሬ ነው የሚታየው ከመጀመሪያዋ ቀን አንስቶ እስከ መቼ ዘወትር ለስንት ዓመት 3 ዓመት ዘወትር ሲሰራ ነበር ጳውሎስ እንዲህ አይነት ማህበር ዝም ብሎ አይመጣም ዝም ብሎ እንዲህ አይነት ማህበር ከተማን አውራጃን የሚያነቃንቅ ማህበር አይመጣም ከገባውበት ቀን ጀምሮ ዘወትር ከጌታ የተቀበልኩትን የጸጋውን ወንጌል የማገልገል ስራ ከፈጸምኩ ህይወቴ በኔ ዘንድ ማለት ነፍሴ እንኳን በኔ ዘንድ አትከብርም የሚለው ማለት ልብስ ትላለ እንዴ ህመም ትላለ እንዴ ነፍሴ እንኳን ክብሩ አይደለችም ክብሩ ተልቆ ከጌታ የተቀበልኩት አደራ ነው ትልቅ እንጂ እኔ ዘንድ ትልቅ የሚባል ነገር የለም ዋናው ህይወት ነው ዋናው ጤና ነው ዋናው ገንዘብ መያዝ ነው ለጳውሎስ ዋናው ተልቆ ነው ጤናም ለተልቆ ነው ገንዘብም ለተልቆ ነው ትዳር ለተልቆ ነው ልጅ ለተልቆ ነው ስራ ለተልቆ ነው ለተፈጠርንበት ዓላማ መኖር ነው ዋናው ራሳችሁንና መንጋውን ኤጲስቆጶሳት ሆናችሁ እንድታገለግሉ መንፈስ ቅዱስ ሾሟችሁ የለም ተጠንቀቁ ለራሳችሁና ለመንጋው ተጠንቀቁ እንደውም ከናንተ መካከል አንዳንዶቻችሁ ሽማግሌዎቹን ያያየ የራሳቸውን ደቀ መዛሙርት ለማፍራት ሲሉ እውነትን ትዊስት የሚያደርጉ ይነሳሉ ዲሊዩት ምታደርጉ ምታቀጣጥኑ ተዋታካብድ ምትሉ ተጠንቀቁ መንፈስ ቅዱስና የሚታስራው ያስፈልገናል ይሄንን የሶስተኛውን ሐዋርያዊ ጉዞ ታስቡ ብታስቧቸው ደስ የሚለኝ ነገሮች ኤፌሶን ላይ ነው ፎከስ የምናደርገው ሶስተኛው ሐዋርያዊ ጉዞ ረጅም አመታት የቆየ ረጅምም የተለያዩ ሀገሮችንም ያካለለ ነው ነገር ግን ሰፊውን ወይም ትልቁን ምናልባትም ብቸኛው ሊባል በሚችል መልኩ ሌሎቹን ያያየነው የሚያልፈው ኤፌሶን ላይ ግን ረጅም ጊዜ ነው የቆየው 3 አመት ይላል ራሱ 3 አመት ሙሉ ምንም ሳላቋርጥ ለእናንተ እግዚአብሔርን ፍቃድ አስታውቂያቸዋለሁ ይላል ግን እንደው ይሄንን ነገር ይሄነዚህን ምዕራፍ 18 ቁጥር 23 ጀምረን እስከ ምዕራፍ 20 አሁን እስካነበብኩት መጨረሻው ድረስ ነው የምንሄደው ይሄ ሶስተኛው ጆርኒ ነው ጳውሎስ አንጾኪያ ደርሶ ከአንጾኪያ ሪፖርት አቅርቦ ለሁለተኛው ሐዋርያዊ ጉዞ ከዛ በኋላ እንደገና የተነሳበት ነው ክፍሉን ያነበብን እናየዋለን ስለዚህ ሶስተኛውን ጆርኒ ጀምሯል ግን ይሄን ክፍል ስታነቡ እናንተ ለጥናታችሁ እንዲረዳችሁ በእሁድ ቀን ሊቀርብ በሚችል ደግሞ ዓላማው መንፈስ ቅዱስን ከዚህ ውስጥ ምንድነው የምንማረው ለማለት ስለሆነ እናንተ ግን ጥናቱን የበለጠ እንድታጠኑት እንዲረዳችሁ 3 ነገሮችን ላንሳላችሁ አንደኛው ከፍተኛ የሆነ የአገልግሎት በር እንደተከፈተለት ጳውሎስ ራሱ ይናገራል ይሄ ጆርኒ የተለየ ጆርኒ እንደሆነ ኤፌሶን ውስጥ እግዚአብሔር የከፈተለት የአገልግሎት ደጅ የከፈተለት የአገልግሎት በር ሊነግራችሁ የሚችለው አይደለም በጣም አስገራሚ የአገልግሎት በር ተከፍቶለታል ይሄንን የሚጠቅሰው ቆሮንቶስ ላይ ነው ለቆሮንቶሶች አሁን አልመጣም እስከ በዓል ድረስ እዚህ መቆየት ፈልጋለሁ ይላል እዚህ ኤዥያን ማይነር ኤዥያን ኤሪያ ላይ መቆየት ፈልጋለሁ ላምብብላችሁ ምዕራፍ 16 አንደኛ ቆሮንቶስ ምዕራፍ 16 ቁጥር 8 ላይ እንደዚህ ሚል ቃል አለ ነገር ግን እስከ በዓለ 50 በኤፌሶን ቆያለሁ ምክንያቱም ታላቅ የሥራ በር ተከፍቶልኛል ብዙ ተቃዋሚዎችም አሉብኝ ይላል ታላቅ የሥራ በር ነው የሚለው ጳውሎስ ኤፌሶን ስለዚህ ስለ አንድ አገልግሎት ስለ አንድ ማህበር ስለሆነ ከተማ አቀፍ ስለሆነ እንቅስቃሴ ስታስቡ ንጹህ ስለሆነች ማህበር ስታስቡ በጣም ጥሩ ትርጉም ይሰጣችኋል አንድ ሰው አንድ አገልጋይ አንድ ከተማ ላይ ቢዚ ነው በአገልግሎት በጣም ተሳክቶለታል እግዚአብሔር በር ከፍቶለታል የአገልግሎት ደጅ ለሱ ሞልቷል ስንል ምንኛ ምን ይያልን ነው በየቦታው ይሄድ ያገለገለ ነው ጳውሎስ በኤፌሶን ከፍተኛ የሆነ የአገልግሎት በር ነው የተከፈተልኝ ይላል ስለዚህ ይሄንን ልባችሁ ውስጥ ያዙ እንግዲህ እሱ የአገልግሎት በር የሚላቸውን ጥቂት እየቆየልናይ ነው ሁለተኛው እዚሁ ጋር ያነሳው ብዙ ተቃዋሚዎች ደግሞ አሉብኝ ይላል ከፍተኛ የሆነ ቻሌንጅ
ምናልባት ከሁሉም ጆርኒዎች ከባዱን ፈተና ያየው እዚህ ነው። እዛው አንደኛ ቆሮንቶስ ምዕራፍ 15 ላይ ስለ ሙታን ትንሳኤ በሚያስረዳበት ትምህርቱ ላይ ታስታውሱ እንደሆነ በኤፌሶን ከአራዊት ጋር እየታገልኩ ነው ይላል። ምዕራፍ 15 ቁጥር 32 ላይ ከአራዊት ጋር እየታገልኩ ነው ይላል። ስለዚህ ኤፌሶን ከተማ ውስጥ ጸጥ ብሎ እየሰበከ ያስተማረኛ እንደምንለው ጨርቅ ተቆርጦ ከዛ ጋንንት ወጥቶ ከዛ ጠንቋዮች ምናምን ብቻ አይደለም፣ ከአራዊት ጋር ከመናፍስት ጋር ከክፉ ሰዎች ጋር ተጋድሎስ ለ3 ዓመት ያቺን ማህበር ያጸናው በእንደዚህ አይነት ከፍተኛ በሆነ የመከራ ዶፍ ያለፈ ነው። በኋላ በደንብ አነሳዋለሁ። ይሄን አይምሮአችሁ ውስጥ ያዙ። እንዲያው አንዳንድ ጊዜ ስለ መንፈስ ቅዱስ እና በመንፈስ ቅዱስ ስለመጽናት እና እግዚአብሔርን ጸጋ ስለመካፈል በኃይል ስለማገልገል ስናስብ አልጋ ባልጋ ሁሉ ነገር የሚመች አርገን እንወስዳለን። እና መንፈስ ቅዱስ በእኛ የሚሰራው በቃ ሁሉ ጸጥ ባለ ጊዜ በቃ የፈለግነውን ነገር ልናርግ ምንችልበት ኢንቫይሮንመንት እንደሆነ ነው የምናስበው። እንደሱ ግን አይደለም። ከአራዊት ጋር እየታገለ ተቃዋሚዎች በስተውበት በኋላ ደግሞ ምናነሳቸው የመከራ ብዛት ታዩታላችሁ። ሁለተኛ አይምሮአችሁ ውስጥ እንድታስቀምጡ እንፈልገው በጣም የተከፈተ በር፣ በጣም ሰፊ አገልግሎት ደጅ። ሁለተኛው መከራ ፈተና ትልቅ ተጋድሎ ያደረገበት ቦታ መሆኑን እንድታስቡ ፈልጋለሁ። ይሄ የአገልግሎት በር ተከፈተለት የሚለው እና በብዙ መከራ ሁለቱ መሃል መሆን በጣም አስቸጋሪ ነው። አንድ ምዕራፍ 15 ላይ ከአራዊት ጋር እየታገልኩ ነው ብሏችሁ በሩ ግን ተከፍቶልኛል እዚሁ ቆያለሁ ይላችኋል ሰውየው። እዛ ያለው መከራ ብቻ እንዳይመስላችሁ። እዛ ኤፌሶን ተቀምጦ ነው የአንደኛ ቆሮንቶስን ሁለተኛ ቆሮንቶስን እና ሮሜን የጻፈው። ስለዚህ እዛ መከራ ውስጥ እዛ የዛች ቤተክርስቲያን አጠቃላይ እንቅስቃሴ ውስጥ ሆኖ ቆሮንቶስን የጻፈውን ጳውሎስን ቆሮንቶስ ውስጥ ሆናችሁ ኤፌሶን ውስጥ የነበረውን ስሜት የነበረውን ማቹሪቲ ስለ ወንጌል ያለውን ጥርት ያለ ትምህርት ታያላችሁ። ያቺ ማህበር ጥርት ባለ ነገር ላይ አይደለም ያገኛት። ሲያገኛት ሙሉ አልነበረችም። አገልጋዩም እዛ ሲያገለግላቸው የነበረው አጵሎስ በኋላ አነሳዋለሁ ሙሉ አልነበረም። ሚቀረው ነገር ነበረ። ጳውሎስ ያቺን ሙሉ ያልነበረች ማህበር ወደ ሙላት አምጥቶ ከተማቀፍ የሆነ እንቅስቃሴ ከተማቀፍ ብቻ አይደለም ከዛ በኋላ በዛ አውራጃ ጠቅላላ የእግዚአብሔር ቃል እንዲሰማ አሁን በራእይ መጽሐፍ ምናቃቸውን እነ ፊላዴልፊያን እነ ሎዶቅያን እነ ሰርመኔስ በሙሉ እነዛ እነ ቆላሲያስ በሙሉ የተተከሉት ያኔ ነው። እዛ ሆኖ ይሄንን ሁሉ አገልግሎት ያገለገለ ደብዳቤ ይጽፋል። የቆሮንቶስን መልእክት ትዝ ይበላችሁ። እነዛ ምዕራፎች አስታውሱ። ቆሮንቶስ ውስጥ ልቡ የተሰበረበትን ደብዳቤ ይጽፉለታል። ኤፌሶን ውስጥ ትግል አለ፣ አገልግሎት አለ፣ ትንቅንቅ አለ። ቆሮንቶሶች ሌላ ጥያቄ ይዘው ይመጣሉ። ስለ ቆሮንቶሶች የሰማው ዜና በጣም ልብ የሚሰብር ነው። ተከፋፍለዋል። ጳውሎስ በላይኛው አገር አልፎ ወደ ቆሮንቶስ ወደ አካያ ሲሄድ ጳውሎስ ደግሞ ወደ ኤፌሶን መጣ። ተክሎ መሰረት ጥሎ ከሄደ በኋላ እኛ የአጵሎስ ነን የሚሉ የተከፋፈሉ ሌሎች ሰዎች ተነሱ ብለው መልእክት ነገሩት። በአንድ ዓመት ውስጥ ቆሮንቶስ ሌላ መልክ ያዘች። ልብ ይሰብራል። ከዚህም ጋር ይታገላል። ብሩን ያነሳል። ኤፌሶን ውስጥ ካለ ችግር ጋር ይታገላል፣ ይተናነቃል፣ እጅ አይሰጥም፣ የእግዚአብሔርን ጸጋ ያካፍላል፣ አጋንንቶች ያወጣል። ደግሞ ቆላሲያስ ቸርች ሲተከል ለቆላሲያስ ይጽፋል። እስር ቤት ከገባ በኋላ ነው እነዚህን የሚጽፋቸው የእስር ቤት መልእክታት የሚባሉትን እነ ጢሞቴዎስን በሙሉ የሚጽፋቸው። ይህ ሰው ደብዳቤ ይጽፋል ለተከላቸው ቸርቾች። እዚህ ያለችውን ቸርች ለማጽናት ይታገላል። በላዩ ላይ የሚደርስበት መከራና ወጀብ አለ። እነዚህን ስዕል ያዙ። ሶስተኛ እንድትይዙልኝ የፈለኩት ነገር ኤፌሶን ማለት በጣም አስገራሚ ስትራቴጂክ ከተማ መሆኗን እንድትይዙልኝ ነው። እንደው ከተማዋ ወደቧ ምናምን ንግዷ ምናምን ልላችሁ አይደለም የለመዳችሁት ስለሆነ። ነገር ግን በቤተክርስቲያን ታሪክ ውስጥ ሶስተኛዋ አስፈላጊ ከተማ ነች። በቤተክርስቲያን ታሪክ ውስጥ ኢየሩሳሌም፣ አንጾኪያ ብላችሁ ቀጥሎ ኤፌሶን ነው የምትሉት። በጣም በጣም ትልልቅ ለምሳሌ ለዚህ ቤተክርስቲያን አንደኛና ሁለተኛ ጢሞቴዎስ የተጻፈው ለዚህ ቤተክርስቲያን መጋቢ ነው። ጳውሎስ ጢሞቴዎስ ፓስተር የሚያደርገው ኤፌሶን ቸርች ነው። ያችን ቸርች ነው እንዴት እንደሚያደራጅ የሚነግረው። ልቡ በሙሉ እዛ ቸርች ላይ ነው ያለው። እንዴት ሽማግሌዎች እንደሚሾም እሱ የሾማቸው ምናልባት እንግዲህ ለቀዋል ማለት ነው። እንደገና ሲያደራጅ ምን መስፈርቶች እንደሚያይ ጢሞቴዎስ አንደኛውንም ሁለተኛውንም ሲጽፍለት ለዚህ ከተማ ላይ ፓስተር ለሚያደርገው ሰው ነው የሚጽፍለት። እሱ ብቻ አይደለም። ዮሐንስ ሐዋርያው ዮሐንስ የመጨረሻ የህይወቱ ማብቂያ እዚህ ከተማ ላይ ነው። ብዙዎቹን መልእክቶቹን የጻፈው እዚህ ሆኖ ነው። ደብዳቤ የሚጽፍላቸው አንዳንዶቹ እዛው ኤሪያ ላይ ያሉ ናቸው።
ብዙዎቹ ታውቃላችሁ ኤፌሶን ላይ የመጣ ደብዳቤ ለቆላሲያስ ዟሪ ደብዳቤ ነው የሚባለው ለአንድ ቸርች ብቻ የሚጻፍ አይደለም ቆላሲያስን ያነበባችሁ ኤፌሶን ቸርችን ማሰብ ትችላላችሁ ቸርቿ በጣም ማዕከላዊ ስትራቴጂክ ለመንፈሳዊ ስራ በጣም አስፈላጊ ነች አራተኛ እንድታስቡ የምፈልገው ምዕራፍ 16 ላይ ሁለተኛውን ሐዋርያዊ ጆርኒ ከባርናባስ ጋር ለማድረግ በሚነሳበት ጊዜ መንፈስ ቅዱስ እንዳትሄድ ያለው ወደዚህ የከለከለው ወደዚህ ነገላቲያ ነፍሪጊያ ነኤፌሶን እነዚህ የሚባሉት ሀገሮች ላይ ነው እንዳትሄድ ያለው ያኔ እንዳትሄድ ያለው ነው አሁን በሙሉ ኃይልና ክብር አብሮት ያለው ባለፈው ሳምንት እሱ ሲያገለግለን መንፈስ ቅዱስ የሚሰራውን ያቃል ብሉናል ሲከለክል ያቃል ደግሞ በሙሉ ኃይል በጊዜው አያችሁ ጌታ ቢፈቅድ የሚል ቃል አለ ታስታውሳላችሁ ኤፌሶን ላይ ቆይ ይሉታል ምዕራፍ 18 ላይ ጌታ ቢፈቅድ የሚል በጣም መሰረ በዛ ዘመን ታዋቂ በጣም ፌመስ ቃል ነው ጌታ ቢፈቅድ ነው የሚባለው ሁሉ ነገር የላቲን ወርድ አለው ራሱ በቃ በደንብ ኮት የተደረገ የላቲን ወርድ አለው ጊዮ ምናምን የሚሉት እና ጊዮ ቪዳ ነው እንደዚህ የሚሉት ነገር አለ just ጌታ ቢፈቅድ አያችሁ እግዚአብሔርን ፍቃድ የተከተለ ሰው አይ ብሎ ቢመጣ ኖሮ ሊያገኝ የማይችለውን ፍሬ ሊያገኝ የማይችለውን በረከት ሊያገኝ የማይችለውን የጸጋ ሙላት ያገኘው በእግዚአብሔር ጊዜ ነው ስንት ዓመት ቆይቶ ዛ ሰርቶ ዛ አካባቢ ላይ የሚሰራውን ስራ ጨርሶ ሲመጣ በእነዚህ በገላትያ በፍርጊያ በኤፌሶን በምናምን ያሉ ከተሞች ሁሉ የእግዚአብሔርን ጸጋ በጊዜው እንዲያገኝ እነዚህን አይምሮስ መያዝ የመንፈስ ቅዱስን ኦርኬስትሬት ማድረግ እሱን መከተል ፍሬያማ እንደሚያደርግ እሱን መከተል በብዙ መከራና ችግር ውስጥም ይያለፍ መንፈስ ቅዱስ ከኔ ጋር ካለ በብዙ መከራ ውስጥም ቢሆንም አልፈው የተደላደለው እሱ የሌለበት መንገድ ሳይሆን እሱ ያለበት ሸካራው ኮሮኮንቹ ይሻላል እንድንል የሚያደርገን ነው አገልግሎት ስትራግል የሞላበት ሲሆን የጌታ ፍቃድ እንዳልሆነ ማሳያ አይደለም አገልግሎት የክርስትና ህይወት ውጣውረድ ሲበዛበት የእግዚአብሔር መንፈስ ከናንተ ጋር አለመኖሩን አያሳይም የሚያሳየው በዛው ውስጥ መጽናት መቻላችሁን የሱ ጸጋ እየረዳችሁ መሆኑን ፍሬ እየሰጣችሁ በዛው ስትራግል ውስጥ ፍሬ ነው የሚታየው ክብር ለእግዚአብሔር ይሁን ይሄን አይምሮአችሁ እስከ ያዛችሁ አሁን ቀጥታ ኤፌሶን ከተማ ውስጥ ከመግባቴ በፊት ጆርኒውን እንዳለ ማንሳት አለብኝ በጣም በሩጫ ጆርኒውን ላንሳ ምዕራፍ 18 ከቁጥር 18 እስከ 23 ድረስ እናንተ አንብቡ አንድ ክፍል ነው እሱን ስታነቡ የምታገኙት ጳውሎስ ከቆሮንቶስ አቂላና ፕርስቅላን ይይዛቸውና ከሮም የመጡት ባልና ሚስቶች ቆሮንቶስ ላይ ቤታቸው ያስጠለሉት ድንኳን እንዲሰፋ ይረዱት ሰዎች ናቸው አሁን ቤታቸውን ትተው ከሱ ጋራ ወደ ኤፌሶን መጡ አቂላና ፕርስቅላን ይይዝና እነሱን ቆሮንቶሶችን ተሰናብቶ በመርከብ ወደ ሶሪያ ነው የሚሄደው በክንክሪያውስ ስለት ነበረበት ተሳለ ምናምን ነገር ታስታውሱታላችሁ እሱ ኤፌሶን ደረሰ ከንክሪያውስ ቀጥሎ አቂላና ፕርስቅላን እዛው ይተዋቸውና እሱ የዞረ ከተማ ውስጥ አንዳንድ ምኩራቦች እየገባ የእግዚአብሔርን ቃል መናገር ይጀምራል አቂላና ፕርስቅላ ይለምኑታል ባክ ቆይ እዚሁ ይሉታል አንዳንድ ቅዱሳኑም አሉ ደቀ መዛሙርትም አሉ ቆይ ብለው ይለምኑታል አይ አልቆይም ጌታ ቢፈቅድ ሌላ ጊዜ ይመጣል ይላቸዋል ተነስቶ በመርከብ ይሄዳል ይላል በቃ እንደዚህ ብሎ ነው እሱ የሚጨርሰው ሄደ ወደ በመርከብ የት ይሄዳል ቂሳሪያ ይሄዳል በመርከብ ቂሳሪያ በጣም ፌመስ ነች ሐዋርያ ሥራ ውስጥ ቂሳሪያ ጳውሎስ አሁን ልክ መንፈስ ቅዱስ ይዞኝ እየሄደ ነው ታስሬ ወደ ኢየሩሳሌም ብሎ በመንፈስ ቅዱስ ታስሮ ኢየሩሳሌም ከደረሰ በኋላ በቀጥታ ታስሮ ለ2 ዓመት የሚቆይበት ከተማ ነች አሁን የገባባት ከተወሰነ ጊዜ በኋላ መጥቶ ለ2 ዓመት ንጉሱ ይረሳዋል ጭራሽ ማዛ ጳውሎስን ይረሳዋል ጉቦ ሊቀበል ይፈልግ ነበር ረሳው ይላል ከዛ ንጉስ ላይ ሁሉ ተቀየረ ታሳውሳላችሁ ከዛ በኋላ ነው ወደ ሮም ወደ ቄሳር ይግባኛለው ቂሳሪያ ጳውሎስ በጣም አደገኛ ቦታው ነች ለሱ እዛ የሚታሰርባት ነች ቂሳሪያ ደግሞ ሌላ ምናቃት በፊልጶስ አማካኝነት ነው የሐዋርያ ሥራ 2 ጊዜ ቂሳሪያን ከፊልጶስ ጋር አያይዞ ያነሳታል ከአዛጦን የኢትዮጵያውን ጀንደረባ ካጠመቀ በኋላ በመንፈስ ተነጥቆ ቂሳሪያ እስከሚደርስ ድረስ በሚያገኛቸው መንደሮች ሁሉ የጌታን ቃል ሰበከ ይላል ቂሳሪያ እስከሚደርስ ለምን አልከን ስትሉት የሚነግራችሁ ምዕራፍ 21 ላይ ነው ምዕራፍ 21 ላይ ጳውሎስ አሁን ከዚህ በኋላ
ከሚቀጥሉት ሳምንታት ስናይ ከዚህ ከኤፌሶን ተነስቶ ወደ ኢየሩሳሌም ሲሄድ ቂሳሪያ እንደገና ይገባል ሁለተኛ ቂሳሪያ ሲገባ የወንጌላዊው የፊልጶስ ቤት ውስጥ ገባ ይላል ስለዚህ ቂሳሪያ የፊልጶስ ቤት ደናግል ልጆች ያሉት ትንቢት የሚናገሩ ልጆች ያሉት ወንጌላዊ ቤት ነው ቂሳሪያ በዚህ ትታወቃለች ቂሳሪያ የቆርኔሌዎስ ሀገር ነች ታውቃላችሁ በርካታ ቅዱሳን አሉ በርካታ ስራዎች አሉ እነ ፊልጶስ አሉ እነ ቆርኔሌዎስ አሉ እኛ እንኳን የምናውቃቸው ይገባና እዛ ቅዱሳንን ሰላም ይላል ደህና ናችሁ ወይ ይላል ትንሽ እነሱ ጋር ይቆያል ከዛ በኋላ ተመልሶ አንጾኪያ ይገባል ጆርኒውን ሪፖርት ያደርግና ተመልሶ ወደ ገላትያና ወደ ፍርግያ ሀገሮች ይሄዳል ይላል ይሄ ነው እንግዲህ ክፍሉ አሁን ሁለተኛውን የአገልግሎት ሪፖርት አቀረበ ወደ ሶስተኛው ጉዞ ጀመረ ማለት ነው ይሄ ሶስተኛው ገላትያ ቅድም እንዳልኳችሁ እነ ፍርግያ ምናምን የሚባሉት አሁን መንፈስ ቅዱስ ከለከለው ሲል አትሰሙ እሱም ሲያመነታ አትመለከቱ በቀጥታ ወደ እነሱ ይገባል እነሱ ማለት ቅድም የነገርኳችሁ የማይነር ኤዥያ አገሮች ናቸው ኤፌሶንን ጨምሮ እነ ፊላዴልፊያ እነ ሎዶቂያ እነ ቆላሲያስ እነ ሰርዴስ እነ ጴርጋሞን ቲያጥሮን በሙሉ ከተሞች በብዛት ያሉበት አስገራሚ ኤሪያ ነው ቆሮንቶስ ያለው ወደ እንትን ነው ምንድነው እሱ ይሄኛው እነዚህኞቹ ያሉት ኤዥያ ነው እነዛ አውሮፓ ነው ያሉት ስለዚህ ኤዥያ ላይ ነው አሁን ያለው ማለት ነው አትሂድ እንዳትሄድ የተባለበት ቦታ ላይ ነው አሁን ያለው እዚህ ጋር አንድ ነገር ሉቃስ ያመጣል ያቆምና ይሄንን ሐዋርያዊ ጆርኒውን ጳውሎስ በቃ ትቷቸው ሄደ ይላል ከዛ በኋላ እነ ፍርግያ ምናምን ማገልገል ጀመረ ይላችሁና ኤፌሶን ጋር ይመለሳል ጳውሎስ ገና ኤፌሶን አልደረሰም እነ ፍርግያ እነ ገላትያን ያገለገለ ያለ ያቆምና ኤፌሶን የተዋቸው ሰዎች አሉ ጳውሎስ አቂላና ፕርስቅላን እዛው ትቷቸዋል ስለዚህ ስለሆነ አንድ ሰው ያስተዋውቀናል ማን ነው እሱ አጵሎስ ይባላል በጣም አስገራሚ ነው አንድ አገልጋይ ቅናት ያለው ዕውቀት ያለው ግን ሙሉ ያልሆነ ምዕራፍ 19 ላይ ደግሞ በጣም ጌታን የሚያምኑ አብረው የተሰበሰቡ ግን ሙሉ ያልሆኑ ማህበሮች ይሄንን አገልጋይ አጵሎስ የተባለውን አቂላና ፕርስቅላ ወደ ቤታቸው ይወስዱትና ሙሉ ያረጉታል ኤፌሶን ውስጥ ጳውሎስ ኦብዘርቭ አድርጓል ነገር አስራቸውን ከዛ በኋላ ትቶ ሄዷል አጵሎስ ግን በጣም አደገኛ ሰው ነው አሳያችኋለሁ በጣም አደገኛ ተናጋሪ ነው እግዚአብሔር ቃል ዕውቀት አለው እስከ ዮሐንስ ጥምቀት በደንብ ይናገር ነበር ስለ ኢየሱስም አስተካክሎ ያወራ ነበር እስከ ዮሐንስ ያስተማረውን ስለ ኢየሱስ ያስተማረውን ትምህርት በሙሉ ያውቃል ዮሐንስ በትምህርቱ ስለ ኢየሱስ የተናገረውን በሙሉ በደንብ ያውቃል ከዛ በኋላ ያለውን ነው ማያውቀው በመንፈስ ይቃጠል ነበር የተማረ ነበር ሁለቱንም የእስክንድሪያ ሰው ነው ሰሜን አፍሪካ ማለት ነው አይሁዳዊም ቢሆን ግን የሰሜን አፍሪካ ሰው ነው በጣም እዛ አካባቢ ደግሞ በፍልስፍናም በተለያዩ የዓለም ትምህርቶች የረቀቁ ናቸው ሰውየውም ነገር አዋቂ ነው ስለሚለው በጣም የተማረ ሰው ነው ደግሞ የመጻፍትም ዕውቀትን አለው ስለሚል በሃይማኖት ትምህርትም በጣም የበረታ ሰው ነው በጣም በርካቶች ዕብራውያን መጻፍ ጽፏል የሚሉት ስለዚህ ነው በአይሁድ ትምህርት በጣም የሄደ ሰው ነው ይሄን አገልጋይ ዝም ብላችሁ ያዙልኝ አስገራሚ ሰው ግን ሙሉ ያልሆነ የሚተጋ ሚሮጥ ኃይል ያለው ሲል ያለው ሚጮ ሚናገረው ደግሞ ስለ ኢየሱስ በትክክል ግን ሙሉ ያልሆነ የእስክንድሪያ ተወላጅ ነው ንግግር አዋቂ ነው የተማረ ነው የሃይማኖት ትምህርት ቅዱሳን መጻፍትን ጠንቅቆ ያውቃል በመንፈስ ይቃጠላል ዚልፉል ነው ኢነርጂ ያለው ምናምን ጥሩ አስተማሪ ነው በመናወቅ የጌታን መንገድ የተማረ ነው ስለ ኢየሱስ በትክክል የሚናገርና በመንፈስ እየተቃጠለ የሚያስተምር ነው ደፋር ነው በየምኩራቡ ይገባና ሳይፈራ ይናገር ነበር ስለ ኢየሱስ እነሱንና የኤፌሶን ቸርችን ስታዩ በቃ አንድ ናቸው መሪዋ ሲያገለግላቸው የነበረው ሰውና ኤፌሶን ቸርች ያላት ነገር አንድ ነው ይሄ ሰውዬ ድራማቲክ የሆነ ለውጥ ያመጣል በጣም የተባረኩ ባልና ሚስቶች አቂላና ፕርስቅላ ወደ ቤት ወሰዱት ሲናገር ሰሙት ይላል እንዲህ አይነት ሰዎች እግዚአብሔር ይስጠን በጣም የሚሰሙ ተጋርገው ወደ ቤት የሚወስዱ
ወደ ቤት ወሰዱት ይላል እሱም ትሁት ነው የጌታን ነገር ከበፊት ይልቅ ገለጡለት ይላል ተማሪ ፊደል የቆጠረ በመንፈስ የሚቃጠል ትጉ ሰው ስለነበረ ወዲያውኑ ተቀበላቸው በጣም የሚገርመው እንዴት እንደተቀየረ መጽሐፉ ሲናገር ወደ አካያ መሄድ ፈልጋለሁ አላቸው ተለወጠ በቃ በጣም ጥሩ አገልግሎት ላይ መጣ ወደ አካያ ቆሮንቶስ መሄድ ፈልጋለሁ ሲላቸው ከቆሮንቶስ ስለሆነ የመጡት አቂላና ፕሪስኪላ ደብዳቤ ጻፉለት እዛ ያሉት አብያተ ክርስቲያናት እንዲቀበሉት ብሎ እና መጽሐፉ ሲናገር ከጸጋው የተነሳ አምነው የነበሩትን ትልቅ ረዳት ሆናቸው ይላል አምነው ለነበሩት ከእግዚአብሔር ጸጋ የተነሳ ቆሮንቶሶች ጳውሎስ ሄዶ መሰረት ጥያለው ያለበት ይሄ ሰው ማጠጣት የማይችል ከላይ ነገሮችን የሚያደርግ የነበረ ሰው ነው ኃይል አለው ብትሉኛው ዕውቀት አለው ብትሉኛው ግን ሪሊ ሆነውን የቸርች ስራ ቸርች መሆን ያለባትን ማድረግ ግን አይችልም ኃይል አለው ጸጋ አለው ያወራል ግን ግማሽ ነው ዕውቀቱ ብርሃኑ እስከ ተወሰነ ነው ጥልቀት የለውም አቂላና ፕሪስኪላ ደግሞ ቆሮንቶስ ውስጥ 2 ዓመት በጳውሎስ እግር ስር ቁጭ ብለው ተምረዋል መሰረቱን ጣልኩ ባለበት ከተማ አቂላና ፕሪስኪላ ስለ ኢየሱስ ተምረዋል ስለ ቸርች ተምረዋል ቸርች ማለት እቺ ነሽ ብለዋል በደንብ ያውቃሉ አስገራሚ ሰዎች ናቸው አመጡትና አስተካከሉት ከዛ ቆሮንቶስ ሲሄድ በጸጋው ይጠቅማቸው ብቻ ነበር አይልም ከቅዱሳን መጻሕፍት ያመሳከረ ኢየሱስ እሱ ክርስቶስ እንደሆነ ከአይሁድ ጋር በመከራከር ይረታቸው ነበር አጵሎስ በቆሮንቶስ በነበረበት ጊዜ ጳውሎስ ወደ አካያ ወደ ኤፌሶን መጣ ይላቸዋል ብርቱ ረዳት ሆናቸው አጠቀማቸው ጳውሎስ ቆሮንቶስን ሲጽፍ አጵሎስ እኔ ተከልኩ ማን አጠጣ ማጠጣት የሚችል አረጉት እነዚህ ባልና ሚስቶች ሚያጠጣ አደረጉት ቤተክርስቲያንን በትክክል መረዳት የሚችል እንለምኘው ነበር ወደ እናንተ ተመልሶ እንዲመጣ ይላል አጵሎስ እኔና አጵሎስን ምሳሌ አድርጌ ምነግራችሁ ዝም ብዬ አይደለም ዋናው ጳውሎስ አይደለም ዋናው ጳውሎስ አይደለም ዋናው እግዚአብሔር ነው በጳውሎስ ምክንያት አትከፋፈሉ አጠጪ ከጳውሎስ ጋራ ሚስተካከል ሆነ ትንሽ ሙላት ተሰጥቶት ትሁት መሆን በጣም ያስፈልጋል በመንፈስ መቃጠል በእግዚአብሔር ቃል ዕውቀትም ቢኖር እንኳን ትህትና ያስፈልጋል መስማት ያስፈልጋል አያችሁ አንድ እርከን ከፍ ትላላችሁ ሰሚ ከሆናችሁ አንድ እርከን ወደፊት መራመድ ትችላላችሁ በጣም አስገራሚ ነገር ነው የሆነው ይሄንን ጻፊው እዚህ ጋር አስቋቁሞ ምዕራፍ 19 የሚከታችሁ እንደዚህ ብሎ ነው በቃ አሁን ጳውሎስ ኤፌሶን መጣ ማን ወደ ቆሮንቶስ ሄደ ያኛው በላይኛው ሀገር አልፎ ሲሄድ ይሄኛው በታችኛው ሀገር ወደ ቆሮንቶስ ሄደ አሁን ደግሞ ቸርቿን የሚሰራ አገልጋዩ ላይ መሪው ላይ የነበረውን ክፍተት እነዛ ሴቶች ባልና ሚስቶች ሰሩት አሁን ደግሞ የቸርቿን ችግር እንመልከት እና ጳውሎስ የዛችን ማህበር ችግር እንዴት አድርጎ እንደፈታ እንመልከት ማህበሯን አገኛት እና ከዚህ በፊት አይቷል ኦብዘርቭ አርጓል ኤፌሶን ውስጥ ያለውን ነገር እንደመጣ ጠየቀ ማህበሯ ቁጥራቸው 12 ነው ያኔም ጥቂት ነበሩ ይላል ምዕራፍ 18 ላይ አቂላና ፕሪስኪላ አዛዋሉ እንደሄዱ አይናገርም ወይ መኖራቸው ምንም ፍንጭ የለም ግን 2 ዓመት እዛው ቆይተዋል ሁሉን ነገር አይተዋል አጵሎስ ደግሞ ሄዶ ቆሮንቶስ ውስጥ እየሰራ ስላለው ነገር ሰምቷል ስለዚህ የጎደለን ነገር ተሞልቶለት ለምን እነ ጢሞቴዎስ ወደ ኤፌሶን የሚመጡት ከቆሮንቶስ ነው በኋላ ላይ ነው የሚመጡት ስለዚህ ቆሮንቶስ ውስጥ አጵሎስ ተገኝቷል አጵሎስ ሲሰራ የነበረውን ነገር ጳውሎስ ሰምቷል አቂላና ፕሪስኪላ ስለሞሉለት ስለዚህ ማህበሩን ለመስራት ተዘጋጅቶ ነው የመጣው ያቺ ማህበር የኤፌሶን ማህበር የአጵሎስ ማህበርና የጳውሎስ ማህበር ብላችሁ ልትሉ ትችላላችሁ አጵሎስ የጎደለው ነገር ማህበሩ ይጎለዋል ማህበሩ የሌለው ነገር አጵሎስ ስለሌለው ነው ዴብዝ ከሌለ ምንም ልታረጋው አትችልም ሰማሪያ ስትገባ ጌታን የተቀበለ በደስታ የተሞላ ህዝብ ታገኛለህ መንፈስ ቅዱስና ልሳን ግን አታገኝም የፊልጶስ ደረጃው እሱ ነው የአገልጋይ እድገት የመሪ እድገት ሁልጊዜ ወሳኝ የሚሆነው በማህበሩ ስለዚህ ነው ጳውሎስ ሲገባ ማህበሯ ሌላ መልክን ያመጣችሁ ሌላ ተርንን ያገኘችው ሙሉ ለሙሉ ወደ ሌላ አይነት ልምድ ውስጥ የገቡት ጳውሎስ ከመግባቱ በፊት ማህበር ነበረች መሪም ነበራቸው ጳውሎስ ከመግባቱ በፊት
በዛ ከተማ ጣዖት አለ በዛ ከተማ ዝሙት አለ በዛ ከተማ ርኩሰት አለ በዛ ከተማ ንግድ አለ የጣዖት ንግድ አለ በዛ ከተማ የዓለምን ሁሉ አማልክት የወለደች የአማልክቶች እናት ዲና ሚሏት አለች ጡቷን እንዳያዘች የልጅ ምትሰጥ ፍሬያማ ምታደርግ ተብላ ምትመለክ መቅደሷ ያለው ዛን ዋና ሄድ ኳርተሩ ያለው ዛን ቸርች ነበረች መሪ ነበራት መንፈሳዊ እንቅስቃሴዎች ነበሩ መሪው የሆኑ ቤተሰቦች አግኝቶ እግዚአብሔር ረድቶት ደረጃውን ቀየረ ሲሄድ ሚጠቅም ሆነ ሚያንጽ ሆነ የተለወጠ የለውጥ ስራ የሚሰራ ሆነ ማህበሩ ብቻውን ቀረ ያን ጊዜ ነው ጳውሎስ የደረሰው ጳውሎስ ደረሰ ምዕራፍ 19 ከቁጥር 2 እስከ 7 ድረስ ዲያሎግ ነው የሚያደርጉት ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ኢንተርቪው ነው የሚያደርጋቸው እሺ እንጀምራለን ከቁጥር 1 ከቁጥር 2 ቁጥር 3 ዘዳግም አይልም እስቲ ለወቃችሁ ነው የሚላቸው ይሄ ሁሉ ከተማ ላይ ያለ እርኩሰትና ክፋት ያለ ማህበር እዚህ ያለች እንዴት ትረዷት ነው ምንድነው ችግራችሁ ምንድነው እሱ ያጣችሁት የሆነ ነገር ያለ ይመስለኛል ምዕራፍ 18 ላይ አይቷቸዋል ያቃቸዋል ስለ አጵሎስ ሰምቷል ብዬ ነው ማስበው አቂላና ፕሪስኪላ ደግሞ እነ ጢሞቴዎስም ከቆሮንቶስ ስለመጡ ሄዶ ያደረገውን በጸጋ ጠቀማቸው ደብዳቤ ተጽፎለት ያንጻቸው ነበር እየተከራከረ ይረታቸው ነበር ፓፓ ከዛ በኋላ ቆሮንቶሶችም ደግሞ እኛ የአጵሎስ ነን የሚል ቡድን ተከፍሎልሃል ቸርቹ ብለውት አውቋል በቃ ኦሬዲ እዛ ሆኖ ነው የሚጽፈው ኤፌሶን ሆኖ ነው የሚጽፈው ስለዚህ ስለ አጵሎስ ያቃል የተሞላለትን ያገር ያቃል ማህበሩን የሚሞላ ነገር እንደሚያስፈልግ ያቃል ጥያቄ አንድ አምናችኋል አንዳንድ ሰዎች ክርስቲያን አይደለም ይሉኛል አምናችኋል ይያላቸው ራሱ ባመናችሁ ጊዜ ነው የሚለው ስለዚህ ክርስቲያኖች ናቸው አረ ክርስቲያን አይደሉም የሚሉ ሰዎች መንፈስ ቅዱስን በድነት ጊዜ እንቀበላለን አዎ እሱ ነው የሚሰብከን እሱ ነው የሚያስተምረን ድነትን በውስጣችን የሚሰራው እሱ ነው ድነትን በልባችን የሚሰራው ዳግም የሚወልደን እሱ ነው አሁንም እናወራው የመንፈስ ቅዱስ ስራ ግን ኤፌሶን ሼክ የሚያደርገው በኢየሩሳሌም ቆዩ ኃይል ትቀበላላችሁ ኢየሩሳሌምን ሰማሪያን ገላትያን እነዚህን አውራጃዎች በሙሉ ነቅልቃችሁ ምድር ዳር እንድትደርሱ የሚያደርግ አንድ ኃይል በእናንተ ላይ ይመጣል ስለተባለው ነው የምናወራው ተቀብላችኋል ወይ አልገባንም አልሰማን ጭራሽ ቮካቡላሪው የለም ይሁን ለቸርቻችን ከተመሰረተች ይሄን ያህል ጊዜ ነው ራሱ በትምህርታችን ሜኑ ውስጥ የለም በትምህርት ሜኑዋችን ውስጥ በየትኛው ማደረጃጀታችን ውስጥ መንፈስ ቅዱስ መኖሩን አናቀም ታስዋይ በቃ ቸርች እንዲሆነች ለዚህ ነው ይሄን ያጣችሁታል ቆይ በምንድን ነው ታዲያ የተጠመቃችሁት በዮሐንስ ጥምቀት እሱ ማለት ንስሐ ነው እኮ ዮሐንስ ያጠመቀው ዮሐንስ ከሱ በኋላ የሚመጡት የሚጠመቁበት ሌላ ነገር እንዳለ እኮ ተናግሯል አጥማቂም ማጥመቂያውም ተጠማቂዎቹን ማስረድቶ እኮ ነው ሄደው አረኛ እንደውም ጭራሽ አናቀም ከዛ በኋላ ጳውሎስ ሲነግራቸው ተጠመቁ ይላል በጌታ በኢየሱስም ተጠመቁ አሁን ጀመረ ጳውሎስ እጁን ጫነባቸው ይላል ሃሌሉያ ጳውሎስም እጁን በላያቸው ላይ በጫነ ጊዜ መንፈስ ቅዱስ ወረደባቸው በሌሎች ቋንቋዎች ማህበሯ ከጸጥታ በቀጥታ ወደ ኃይል ተቀየረች ሽፍት አደረገች ማህበሯ ልሳን መጣ ትንቢት መጣ ይላል የሰራዊት ጌታ እግዚአብሔር እቺን ትንሽ ምንጭ ባርካታለሁ አለ ሊሆን ይችላል እግዚአብሔር እቺን ትንሽ ማህበር በዚያው ራጃ ላይ አሰፋታለሁ ከናንተ የሚወጣ ቃል ያሸንፋል በኋላ ላይ የእግዚአብሔር ቃል እያሸነፈ ሄደ ስለሚል ጠንቋዮች ይመጣሉ ይላል ጌታ ሊሆን ይችላል ትንቢቱ ማህበሯ ሩቅ ማየት ጀመረች አካባቢዋን ማየት ጀመረች መውጣትን መፈለግ ጀመረች የመንፈስ ቅዱስ የሚስዮን አገልግሎትን የሚሰጠው የተልኮ መንፈስ መሃላቸው ወረደ ትንቢት መናገር ጀመሩ በልሳኖች መናገር ጀመሩ እጅ መጫን የሚባለውን አወቁ እጅ ሲጫን የሚሆን ነገር አስገራሚ ነገር ቀጥሎ ያለው ክፍል አስገራሚ በቃ አሁን ቸርቿ እንዲሆነች ማለት እንዳለቃቁ ልሳን ነው ከዛ መዝሙር ነው ከዛ በቃ ማህበሩን ይዩት ብቻ ስዕሉን ከነበሩበት የፍሪጅ አገልግሎት ዲፕ ፍሪጅ ውስጥ ወጣው
ነቃ ብሏል ሰውነታቸው ሲታያቸው አይናቸው ይከፈታል ሰላምታቸው ኤቭሪቲንግ ተቀይሯል የቸርቹ አሁን ትንቢት ተጀምሯል እዛን ተጀምሯል ሰማው ማህበሩ አጣራኗ እየተቀየረ ነው ሁለተኛውን አንጓ ላሳያችሁ ሌላ አንጓ እዚህ ውስጥ ምዕራፍ 19 ቁጥር 8 እስከ 10 ያለውን ተመልከቱት ጳውሎስ አሁን ትቷቸው ወጣ እነሱን አታገኙዋቸውም አሁን ደግሞ ስሙ ጳውሎስ በሙክራብ እየገባ ይላል አሁን እነሱን ለኮሷል አይደለም በቃ አሁን ከዚህ በኋላ የተለኮሰ ሰው ማስታወቂያ ያስፈልገው እሺ የሚቀጥለው ሳምንት አይባልም መሪው ሲወጣ አብሮት መውጣት አለበት አይደል ጳውሎስ ትቷቸው ወጣ ይላል ስለ እግዚአብሔር መንግስት እየተናገረና ያሳመናቸው አይደለም ይለው በሙሉ ድፍረት መናገር ጀመረ አንዳንዶች ግን በከተማ ያሉ ግትሮን እናስ ለማመን ፍቃደኛ አልነበሩ አናምን የጌታን መንገድ በገሃድ ያጥላሉ ጀመር ዞር በልባክ ዝም ብሎ ማጥላላት በገሃድ አደባባይ ስለ ኢየሱስ ትምህርትና እሱ ስለሚያስተምረው ማጥላላት ጀመሩ ጳውሎስ ይህን ጊዜ ደቀ መዛሙርቱን ለብቻ ወስዶ በጢራኖስ የትምህርት አዳራሽ ውስጥ በየዕለቱ ያነጋግራቸው ጀመረ ይላል ከተማ ለመቀየር እኔ ብቻዬን ወጥቼ እየተናገርኩ ከዛ በኋላ ከተማው ደግሞ እየተቃወመኝ አንዘልቀው አብረን መውጣት ካለብን መታጠቅ አለባችሁ መጽሐፍት ማወቅ አለባችሁ የጌታን ቃል ማወቅ አለባችሁ አዳራሽ ተከራየ ይላል ራሱ ተከራየ ይላል 2 ዓመት በየዕለቱ ያነጋግራቸው ነበር ማለት በቃ ይሄ ያስተምራቸው ነበር ማለት ሌክቸር ያደርጋቸው ነበር ማለት አይደለም ደቀ መዝሙር ማድረግ ሜንቶር ማድረግ የማስታጠቅ ስራ የማብቃት ስራ 2 ዓመት የመጨረሻው ቃል በጣም ነው የምወደው ከኔ ጋር በሉት ይህን ማድረጉን በሉ 2 ዓመት ስለቀጠለ በኤዚያ አውራጃ ይኖሩ የነበሩ በሉ የአይሁድና የግሪክ ሰዎች ሁሉ የጌታን ቃል ለመስማት ቻሉ 12 አልነበሩም እንዴ አዎ አዮ ትምህርት ላይ ፎከስ መታረክ ቸርች ከተማን ለመሙላት ትችላለች የእግዚአብሔርን ቃል ባዳራሿ ውስጥ መታስተምር ቸርች አሁን አውራጃው ተክላላ የጌታን ቃል ሰማ እንዴት ሁሉም ወደ ቤት ይሄዳል ተሞልቶ ታጥቆ ጳውሎስ ብቻውን ሄደ ግትሮኑ አስቸገሩት አሁን አክስቱን ላከ አጎታቸውን ላከ ወጣት ልጃቸውን ላከ እሱ ያስተምራቸዋል ወደ የሥራቸው ሲሄዱ አውራጃው ተክላላ እነ ቆላሲያስ እነ ፊላዴልፊያ እነ ቲያጥሮ በእግዚአብሔር ቃል ተጥለቀለቁ ቆላሲያስ አልሄደም እሱ እነ ኤጳፍራ ናቸው ሄደ ተከሉት ለምን አዳራሽ ውስጥ ይመጣሉ በየለቱ ይማራሉ ይሄዳሉ ጳውሎስ ብቻውን ሄዶ ያልቻለውን ያልተቀበሉትን ልክ እንደ ሳምሶን ቀበሮች ህዝቡ ላይ እግዚአብሔርን ቃል የእግዚአብሔርን እውነት እየከተተ ህዝቡን ተቅላላ ሚሽናል አደረገው ክብር ለእግዚአብሔር ይሁን ሶስተኛው አንጓ አሁን ጳውሎስ ያደረገውን ይሄንን አንጓ አያችሁልኝ ሶስተኛው አንጓ ጳውሎስ የሚያቆትን ይሄን የመንፈስ ቅዱስ እንቅስቃሴ ደረጃውን ከፍ አረጋው ይላል ሉቃስ ልሳን ትንቢት አዳራሽ ውስጥ ብቻ ሳይሆን ወንጌል መልእክትና ስብከት ብቻ ሳይሆን ወደ ውጭ የሚወጣው መንፈስ ቅዱስ ራሱ ከኛ አዳራሽ መውጣት ይችላል አላቸው ከዚህ አዳራሽ ትምህርታችን ብቻ አይደለም ቲዮሪያችን ብቻ አይደለም ፕራክቲሳችን መንፈስ ቅዱስ እዚህ የሚያስተምረን ቃሉን የሚገልጥልን አሁን ወደ ከተማ አብሮን መውጣት ይችላል ላምብቦ እንደዚህ ይላል እግዚአብሔርም በጳውሎስ እጅግ የሚያስደንቅ ተአምራት ያደርግ ነበር ማሐረብ ወይም ሰውነቱን የነካ ጨርቅ እንኳን ወደ ህመምተኞች ሲወስዱ በሽታቸው ይለቃቸው ነበር እርኩሳን መናፍስትም ይወጡ አሁን ትምህርት ብቻ ሳይሆን እየተማሩ ያሉት ሰዎች ትምህርቱን ወስደው ሲሉ በኤዚያ አውራጃ ተቅላላ እግዚአብሔር ቃል ተሰማ አሁን ደግሞ ደረጃው ይሄ ነው መንፈስ ቅዱስ የሚታይ የሚሰማ ነው ስለዚህ እኔ ብቻ አይደለም አሁን ከተማ መውጣው እናንተም ማድረግ አለባችሁ ግን ላሳያችሁ መጀመሪያ ቃሉን ብቻ ይንሽ ይወጣው አይደለም ከዛ አስተማርኳችሁና ይሳችሁ ወጣችሁ አይደለም አሁን ደግሞ መንፈስ ቅዱስ በእያንዳንዱ አማኝ እንደሚሰራ ላሳያችሁ መንፈስ ቅዱስ በእያንዳንዱ አማኝ እንደሚሰራና ከተማን እንደሚቀይር ላሳያችሁ እግዚአብሔር በጳውሎስ እጅግ ድንቅና ተአምር ማድረግ ጀመረ ከዛ በኋላ ሂዱና አገልግሉ
ሂዱና ውጡና ስበኩ የሚል ትምህርት ይመስለኛል የሚለው እጅ ጫኑ አጋንንት አውጡ ከዛ በኋላ ፈራ ተባ ይላሉ እና ያ ሀገር ደግሞ በጥንቆላ የሚታወቅ ሀገር ነው ስሙኝ በደም ፕራክቲስ አላቸው በጻፍት የጥንቆላ ዕቃ ምናምን ይሸጣል ጳውሎስ አርጓል አላቸው ግን ውጡና ስበኩ ስላላቸው ለማንኛውም ለክፉም ለደጉም ጳውሎስን የነካ ጨርቅ ይዘን እንይል ጳውሎስ ካልሄዳችሁ ብሏቸዋል ተቀምጣችሁ እዚህ ጉባኤ ቃል ብቻ ያሰራጫችሁ አትኖሩም መንፈስ ቅዱስ በእናንተ ህይወት ደግሞ ከተማው ላይ መገለጥ አለበታል ያኔ በቃ ምን ያደርጋሉ እሱ ታምር ይሆናል ሽባ ይፈወሳል ሙት ይነሳል ለምጽ ይነጻል ይድናል እሱ የነካው ስለዚህ ምን ያደርጋሉ ከጳውሎስ ልብስ ላይ ጨርቅ ይቆርጡና ይሄዳሉ ጳውሎስ ያለማመዳቸው ነው ያለው አሁን ከዛ ደግሞ ጳውሎስ ልብስ ሰውነቱን የነካ ማንኛውም ነገር ደግሞ ለፈውስ ጳውሎስ ሷር ለማላማው አላማው አማኝ ውስጥ መንፈስ ቅዱስ አለ በአማኙ ህይወት በሚሰራው ስራ ነው ከተማ የሚቀየረው ጫዋቹ አሜን በሉኝ አዎ በአማኙ በሙሉ ያላመኑት እዚህ አዳራሽ ቢመጡ ይፈወሳሉ ወይ ትምርት ይማራሉ አይደለም እናንተ የምትማሩት ሄዳችሁ ለማስተማር ነው ከተግባቡ በኋላ እሺ አሁን ደግሞ እዚህ የመጡ እንዲፈወሱ አይደለም እኔ እናንተን ማስተምረው እጅ እንድትጭኑ እንድትፈውሱ የእግዚአብሔር ጸጋ በእናንተ እንዲያልፍ ነው እስቲ ለማንኛውም ግን አንዲት ጨርቅ መካከለኛ አድርጎ ማህረብ ይዞ መሞከር እሱ ብቻ አይደለም ትዝ ይላችኋል ጳውሎስ በሚሰብከው በኢየሱስ ስም ሞክ ማለት ይሁን ተነስቷል ልባቸው ገብቷቸዋል መሃል ላይ ነው ያሉት ጳውሎስ ትሬን ያረገ ነው እየሰማችሁ ነው ወይ ማህበሯ ዳዴ ያለች ነው ሕያውነትን ዳዴ ያለች ነው የመንፈስ ቅዱስን ክብርና እንቅስቃሴ ጩና አሜን በሉኝ ባካች በር ተሰክቶብን ከምናደርገው ነገር ይልቅ ወተን የምናደርገው ይበልጣል ሁላችንም ማመን መጀመር አለብን አንድ ብለን መጀመር አለብን እንዴ አንድ ጊዜ ደወለች ቸርች ሜክሲኮ ቸርች ያለን ሰራተኛዋ አጋንጮባት ትደውላለች ቸርች ማለት እንዴ አረ ምን ጉር ነው አለ ቢዚ ምን እንዴ እጅሽን ጭነሽ ታራት አያችሁ አንጠልጥለን መሄድ የሚያምረን ቦታ አለ የለም ይሄ ልቡ ተሰልቦብናል ቸርች መምጣት ነው ክርስትና መማር ነው ማስተዋወሻ መያዝ ነው በቃ አለቀ ዘርዬ ጸልይልናል በቃ አለቀ እኔ እንደዛ ለመብቃት ነው ሮብሮብ ብትመጡ ለማስታጠቅ ነው እዚህ ያለ ነው እናንተን በአገልግሎት ስራ ዝግጁ እንድትሆኑ ነው እዚህ ያለ ነው እና በጣም የሚገርም ፍሬ ሆነ ኤፌሶኖች ወጥተው ስራ በመስራታቸው ምክንያት ጳውሎስ ብቻ ሳይሆን ማህበሩ ጠቅላላ ሰራተኛ በመሆኑ ምክንያት አንድ ነገር ሆነ እነዛ የአይሁድ ልጆች የቄስ ልጆች ሰባቱ አጋንንቱ በርትቶባቸው ደብድቧቸው ራቁታቸውን ሰባቱንም እንዴት እንዳስወለቃቸው አላውቅም በርዘግቶ ከተከታቸው ልብሳቸውን አወለቀው አንዱ ሲያወልቅ አንዱ አይሮጥም ቆመው ሁሉም አውልቀው በር ከፍተው ይሄ በሁሉ ዘንድ ተሰማ አዮ በሁሉ ዘንድ ተሰማ አያችሁ አንዳንድ ጊዜ ሮንግሊ እንኳን ፕራክቲስ ለማድረግ ሲሞክሩ እግዚአብሔር ማስፈራቱን ያረጋ ይመጣል ሮንግ በሆነ በዛ መንገድ ውስጥ እንኳን መንፈስ ቅዱስ ልክ ያ ታቦት ሄዶ ከጣዖቱ ጋር ሲያስቀምጡት እንደተሸነፈ ቢመስልም ጣዖቱን በመስበር ኃይሉን እንደወሰደ ጫዋቹ አሜን በሉኝ እስቲ እና ምን ይላል ከተማው ጠቅላላ ፍርሃት ያዛቸው ይላል እስቲ በሉት ከተማው ጠቅላላ ፍርሃት አንድ ከዛስ የጌታ ስም ተከበረ ይላል ማህበር ሙሉ ስትንቀሳቀስ ነው ጌታ የሚከበረው አንድ ሰው ተነስቶ ፕሮግራም አዘጋጅቶ እየጠራ ሲያደርግ አይደለም የጌታ ስም ከተማ ላይ የሚከበረው ጆቻችሁን አንሱ ልጸልይላችሁ በእውነት በእናንተ እጆች ኃይል እንዲያልፍ ጸጋና በረከት በእናንተ እንዲሆን መንፈስ ቅዱስ በእጆቻችሁ እንዲሰራ የእግዚአብሔር መንፈስ በእናንተ ላይ ይሆን የጌታ ስም በአካባቢያችሁ ይከበር የጌታ ስም በእናንተ ሰፈር ይከበር የጌታ እጅ በእናንተ ሰፈር ይስራ በጌታ በኢየሱስ ክርስቶስ ስም ጋይስ እምነታችን ይህ ነው እንደ ገርጂ አማኑኤል ፍላጎታችን ይህ ነው አማኙ ሁሉ
የጸጋ ሙላት እንዲኖር የጌታ ስም ተከበረ ብቻ አይደለም የሚሉት ካመኑትም ሰዎች ብዙዎቹ እየቀረቡ ክፉ ስራቸውን ተናዘዙ ይላል ያመኑ ሰዎች ክፉ ስራ ውስጥ ማብረው የነበሩ እነዚህ ናቸው ምናልባት መጥተው ያቃጠሉት እንጂ አዩ የጌታ ስም ሲከበር ዝም ብሎ በፌክ እኮ አይደለም በስማ በሎ እኮ አይደለም ጌታ በእኔ ነው የሚዘራው ጌታ እኔን ነው የሚፈልገው እንዲው አርግ መባለውን ስለማረግ አይደለም ካመኑትም ብዙዎቹ እየቀረቡ ክፉ ስራ በጣም ይሄ ክፉ ስራ የሚለው ቃል የግሪኩ ቃል በቀጥታ ከጥንቆላ ጋር በቀጥታ ከጣዖት ስራ ጋር የሚገናኝ ነው አምነዋል ግን ሌላም ቦታ አሉ አምነዋል ግን ሌላ ፕራክቲሶች የጥንቆላ ስራ በጣም አለዛ የጣዖት ስራ አለዛ መናፍስት ምንድነው ይሄ ምናምን ነገር ከመናፍስት ጋር የተያያዙ ወደ 50 ሺህ የሚደርስ የጥንቆላ መጽሐፍ ነው የተቃጠለው ባይዘው አይደል ንስሐ ገቡ ይላል ከሁለቱም ሊያረጉ የሚሞክሩ ምዕራፍ 8 ላይ ስምዖን የሚባለው በዛ ክፉ መንፈስ ተይዞ መንፈስ ቅዱስን እንደተራበ መንፈስ ቅዱስ እንዳጋለጠው ያ የእግዚአብሔር ሥራ ከተማው ላይ ገነነ ክብር ለእርሱ ይሁን ብዙዎች ክፉ ስራቸውን በመግለጥ ተናዘዙ ይላል ሲጠነቁሉ ከነበሩትም መካከል ይላል ከነዚህ ጋር የተያያዘ ነው ቃል በቃል ነው እንደዚህ የሚለው ካመኑትም ብዙዎቹ ቀርበው ክፉ ስራቸውን በግልጥ ተናዘዙ ቀጥሎ ሲጠነቁሉ ከነበሩትም መካከል ብዙዎቹ መጽሐፋቸውን ሰብስበው በማምጣት በህዝቡ ፊት አቃጠሉ ዋጋቸውም 50 ሺህ ያህል ይሰላል ከተማዋ ሸካር አሁን እየጠራ ነው ያለው እየታጠበ ከተማ እየነጻ ነው ያለው እየተንቀሳቀሰ ነው መንፈስ እየጠረገ ነው ልክ ጌዲዮን ሲነሳ አጸድ እንደተሰባበረ ልክ ዳዊት ሲነሳ ይነዛ ያማልክቱ ነገሮች እንደተወገዱ እግዚአብሔር አምላክ እንደተመለከ እግዚአብሔር መንፈስ ቅዱስ ሲመጣ ከተማ ያጠራ ሰፈር ያጠራ ሀገር ያጠራ ጧቷ አሜን በሉ እና ማለት ሲተከለል ምን ሆነ የጌታ ቃል በኃይል እያደገና እያሸነፈ ሄደ ጉባኤው ጆቹን ያንሳና ይበል ከኔ ጋራ የጌታ ቃል ብሎ በኃይል እያደገና እያሸነፈ ሄደ ማደጉ በምን በደቀ መዝሙር ህይወት በትምህርት በእግዚአብሔር ቃል ዕውቀት የእግዚአብሔር ቃል እየበዛ የእግዚአብሔር ቃል እየበዛ ትምህርቱ እየበዛ ማሸነፍስ በምን በኃይል በመንፈስ ቅዱስ እንቅስቃሴ ማሸነፍ ቃሉ ሲነገር መንፈስ ቅዱስ እየሰራ ከተማውስ ለውጥ እያመጣ ጫጫ አሜን በሉኝ ማህበሩ እየተቀየረ መጣ አሁን ቤት ውስጥ ቅዝቃዜ ሳይሆን ከተማው ላይ ያለውን ቅዝቃዜና አጋንንታዊ ተጽዕኖ መክፈፍ ጀመሩ አምስተኛው አንጓ በዚህ ትምህርት ውስጥ ያለው ከ23 ምዕራፍ 19 ቁጥር 23 ከቁጥር 41 ያለው ነው አሁን ሁከት ተነሳ የሚለው ነው አይደል ስለ ጌታ መንገድ ታላቅ ሁከት ተፈጠረ ይላል አሁን ከተማው ላይ መንገድ ተጀመረ አንድ መንገድ ነበር የነበረው የዲና ወደ አርጤምስ ወደ ጣዖት ቤት ወደ ጥንቆላ መንገዱ አንድ ብቻ ነበር አሁን ሌላ መንገድ መጣ ጩና አሜን በሉ ሌላ መንገድ ተገኘ የጽድቅ መንገድ የእውነት መንገድ የኢየሱስ መንገድ የጌታ የኢየሱስ የሚባል መንገድ ሰው ለሁለት ተከፈለ ሮማዊና ምናምን የሚባል ሰው አሁን የክርስቶስና የሰይጣን ተባለ አንድ መንገድ ተጀመረ እሱ መንገድ ላይ ይሄኛው መንገድ ቁጣ አስነሳ የሚጠበቅ ነው ዲሜጥሮስ ይባላል ሰውየው ንግግሩ አስገራሚ ነው አስገራሚ ሰው ነው ዲሜጥሮስ ንግዱ ከሸፈበት ጣዖት የሚገዛ ሰው አጠፋ ታምነኛል ወይ ጣዖት የሚገዛ ሰው ጠፋ ገበያ ቀነሰ ና ንግግሩን ስሙት ሰዎች ሰበሰበ ና የሚያገኘው ትርፍ ይዋዛ አልነበረም ይላል ጴጥሮስ ማን ነው ሉቃስ ዲሜጥሮስ የተባለ አንድ የብር አንጥረኛ የአርጤምስ ቤተ መቅደስ ምስሎችን ከብር ቀጥቅጦ እየሰራ ለሰራተኞቹ የሚያስገኘው ገቢ ቀላል አልነበረም ይላል እሺ እርሱ እነዚህ ሰራተኞች በተመሳሳይ ሞያ ላይ የሚተዳደሩት ሌሎች ሰዎች በአንድነት ሰበሰበ የነጋዴዎች ህብረት እናቋቁም አደጋ መጥቷል የጣዖት ሰሪ አከፋፋይ በጅምላ
ሻጭና ምናምን ተሰብሰቡ ስብሰባ አለ ምንድነው ኑ ልንገራችሁ ጉዳችንን ምን ሆንክ ሰዎች ሆይ አቤት ይህ ስራ ጥሩ ገቢ እንደሚያስገኝልን ታውቃላችሁ ኦፍ ኮርስ ልጄን ማስተምሮ በምን ሆነና ለኤፌሶን አርጤምስ ክብር ይግባትና እሷን ምስሏን እየሸጥኩ በአንጥረኛ በየሰራው ነው ኑሮዬን ማስተዳድረው ቀላል ገቢ ነው እንዴ ያለው ካህናቶቹንም በደንብ አስተምረን አሁን እንደውም ህዝቡ በደንብ እንዲገዛ ነው የምናደርገው ምን ስትራቴጂ ያመጣ አረ ጉድ ሆነናል ምን ነው ይህ ጳውሎስ የተባለ ሰው በኤፌሶን ብቻ ሳይሆን በመላው ኤዥያ ወጥቶ ኖ ማህበሩ ወጣ አሜን በሉኝ ባካችሁ ዞሮ ይሽያን ዞሮ ሄዶ ተናቅ ኖ እንደ ሁለተኛው ሐዋርያዊ ጉዞ በሌሎቹ ከተሞች ሁሉ እየዞረ ኖ አንድ ከተማ ላይ ተቀምጦ አንድ ማህበር እየሰራ ከተማን መናጥ ሀገርን መናጥ ኢስት አፍሪካን መናጥ ጩና አሜን በሉኝ ባካችሁ ይቻላል በመላው የዚህ አውራጃ የሚገኝ በርካታ ህዝብ እያሳመነ እያሳታቸው ይሄው የምታዩትን እንደምትሰሙት ነገር በሰው እጅ የተሰራ አማልክት በፍጹም አማልክት እንዳልሆኑ ይናገራል አምላክ አይደለም ባይዘው የምታመልኪው እኔ ግን አምላክ አለኝ አጋንንት ያወጣል እኔ ግን ጌታ አለኝ በሽተኛ ይፈውሳል እኔ ግን ንጉስ አለኝ ሲጩና አሜን በሉኝ በደም መንፈስ ቅዱስ ከቤት ውስጥ የትምህርት ስርዓት ወጥቶ መንፈስ ቅዱስ ከተማ ላይ ወክ ማድረግ ጀምሯል እኔ ነኝ ሕያው እኔ ነኝ አዳኝ እኔ ነኝ ምሰራ እኔ ነኝ መመለክ እኔ ነኝ ፈጣሪ እኔ ነኝ ጌታ እኔ ነኝ አዳኝ ስቲጩና አሜን በሉ መንፈስ ቅዱስ እንደሱ መስራት ይፈልጋል እዚህ አዳራሽ ተሰብስበን አንዳንተ ያለ የለም ብለን ስለጨውን አይደለም የሚከብረው በከተማው ላይ እጅግ የሚከብረው በእናንተ በኩል መንፈስ ቅዱስ ወክ ማድረግ ሲጀምር ነው አሜን በሉኝ ባካችሁ ቅናት ይግባባችሁ መንፈስ ቅዱስን እዚህ አይደለም የምናስከብረው የጌታ ስም እንዲከበር ተሰብስበን ክበር ክበር ጌታ ክበር ክበር ያስፈልጋል ነገር ግን ይበልጥ እንዲከበር አንደበታችንን ከፍተን ቃሉን እንመስክር ይበልጥ እንዲከበር መንፈስ ቅዱስ በእኛ እንዲሰራ ጆቻችንን ማንሳት እንጀምር በጸጋ ኃይል እንንቀሳቀስ መንፈስ ቅዱስ በእኛ ይስራ ጫዋጫ አሜን በሉኝ የዚህ ስራችን መልካም ስም ከመጉደፉ በላይ መልካም ስም ነበረው ሰው ያከብረው ነበር ሰው ይወደው ነበር አሁን ስሙ ጎደፈ ሌላ ስሙ ያማረ ስለመጣ ሌላ የተከበረ የተወደደ ስም ስለመጣ ሌላ የሚናፈቅ የሚጣፍጥ ስም ስለመጣ አሜን በሉኝ ባካችሁ ከመጉደፉም በላይ መላው ኤዚያና ዓለም የሚያመልካት የታላቋ አርጤምስ ቤተ መቅደስ ዋጋ ቢስ መሆኑ እንደማይቀርወቁ ደግሞም ገናና ክብሯ ይዋረዳል እመኑኝ ኤፌሶን ሙሉ ለሙሉ ኮላፕስ ታረጋለች ዓለም የሚያመልካት የጣዖታት እናት መቅደሷ በኋላ ላይ ይመጣና ያገረገጁ ያውራጃው ጻፊ ምንድነው በኤፌሶን ያለች አርጤምስ ቤተ መቅደሷ ከሰማይ የወረደ ምስሏ ደሞ ጠባቂዎቿም የኤፌሶን ከተማ ሰዎች እንደሆኑ ማያቃለ እንደዚህ ውስጥ ችግር አለ አራው እነዚህ ሰዎች ምናምን በሉጽት በሉ ረባሾች እንዳንባል ምናምን ብሎ ያሉ ከተማው የተናወጠው አንድ አጵሎስ የሚባል ተቃጣይ ኃይል ያለው ጉልበት ያለው አገልጋይ የነበራት ቸርች አይደለችም ያቃጠለችው ጳውሎስና አጵሎስ ልዩነታቸው ትንሽ ሊሆን ይችላል ትንሽ ነው የተሞላለት ነገር ግን ጳውሎስ የሰራው ስራ ቅዱሳኑን አገልጋይ የማድረግ ስራ ቅዱሳኑን ሰራተኛ የማድረግ ስራ ሁሉን የማብቃት ስራ እስቲቹና አሜን በሉ ከአንድ ከተማ ወደ አንድ ከተማ ሳይሄድ ከተማዎቹ ላይ የዞረ ሳያገለግል ተቀምጦ ከተማውን ጠቅላላ መድረስ ቻለ ጉባኤው ታወከ አቧራ ይረጫሉ ይጮሃሉ በቃ የኤፌሶኑ አርጤምስ ታላቅ ናት 2 ሰዓት ሙሉ አሁን እናንተ ቆማችሁ 5 ደቂቃ መጸለይ አትችሉም ማለት ቆመው እነሱ አቧራ እየበተኑ አርጤምስ ታላቅ ናት አቧራ እየበተኑ ለምን እንደሚጮህ 2 ሰዓት ሙሉ ጮህ ጸጥ ብሎ ይሰማሉ እነዚህ ሁከቱ በረደ ጳውሎስ በቃ ከዚህም ጨርሻለሁ ብሎ ሊወጣ ተነሳ ጳውሎስ ቁጥር ምዕራፍ 20 ቁጥር 1 ሁከቱ እንደበረደ ጳውሎስ ደቀ መዛሙርቱን አስጠርቶ መከራቸው ይላል
አሁን እሳቱ ተለኩሷል ልክ ኢየሱስ ደቀ መዛሙርቱን ሰብስቦ በአንድ ቤት ውስጥ በሉ እንግዲህ ብሎ እየቋጠረ እንደሄደ መጨረሻ ላይ ጳውሎስን መቋጠር ጀመረ ሰበሰበና በቃ አሁን ተነካክታቸዋል ኤዥያ ላይ በቃ ሰዓት አለ እቺ ቸርች ደግሞ ዋና የሚስዮን ማሰራጫ ናት ስለዚህ ጠንከር በሉ በርቱ አይዟችሁ ተሰናብቷቸው ወደ መቄዶንያ ሄደ ከዛም በመርከብ ተሳፍሮ ግሪክ ደረሰ እየሰበከ ግሪክ ደረሰ ከዛ በኋላ ጳውሎስን ስትመለከቱት ሚተክዝ ሚቆዝም ሰው ይሆናል በደረሰበት ከተማ ሁሉ መንፈስ ቅዱስ እስር አለ ልትታሰር ነው ኢየሩሳሌም መሄድ አለብህ ይላል በመንፈሱ ወሰነ ይላል ብዙዎቹ ትርጉሞች በመንፈስ ቅዱስ ወሰነ ይላል በመንፈስ ቅዱስ ኢየሩሳሌም መሄድ አለብኝ ሮምንም ማየት አለብኝ አለ ይላል እዚሁ ላይ ሮምንም ማየት አለብኝ ብሎ በመንፈስ ቅዱስ ወሰነ ይላል መንፈስ ቅዱስ መጣና ውስጡን ተቆጣጣረውና በቃ እዚህ አካባቢ ላይ ሻይን አርጋል ከተማ ንቅንቃል በቃ አሁን እስር ነው ቀጥሎ አለው እና ወደ ሮም ደግሞ መሄድ አለብህ አለው እና በደረሰበት ከተማ ሁሉ መንፈስ ቅዱስ ይሄንን ይነግረዋል በቃ አሁን እንዲልቶን ነው እና እነሱ በመርከብ ሲሄዱ በእግር መሄድ ያበዛል በየብስሱ ሂዱ እናንተ ይልና በእግሩ ወክ ያረጋል መተከዝ መቆዘም ጀምሯል ነገሮች እየቋጨ ነው የሆኑ ከግሪክ ጀምሮ ደግሞ የሆኑ ሀገሮች ያደርግና በመርከብ ያደርግና እዚህ ጋር የሐዋርያዊ ቲሙን ተቀላላ ያስተዋውቀናል ከተሰሎንቄ ሁለት ሰዎች አሉ ይላል ከንትን አሉ ይላል ጋዮስ የሚባል ሰው እነዚህን ቲሙን በሙሉ በቃ ይጠብቁታል ያገኛቸዋል ይሄዳል ይጠብቁታል ያገኛቸዋል ይሄዳል ደሞ ቆዩ ይላል ይነጠላል እናንተ እነሱን አንብቡ አንድ ቀን ይላል ምዕራፍ 20 ላይ ጳውሎስ እየቋጨ ስለሆነ ያለው የጌታ አራት በእሁድ የመጀመሪያው ቀን ላይ ቅዳሜ ቀን ለነሱ እንጀራ ሊቆርሱ በተቀመጡበት ጳውሎስ ሊሰናበታቸው እንደሆነ ስላወቀ ንግግር አረዘመ ይላል እንጀራ ሊቆርሱ ተቀመጡ ይላል በሰንበት ጧት ነው እስከ እኩለ ሌሊት ድረስ መናገር ጀመረ አሁን እኔ ሳለቃችሁ እስከ ሌሊት 6 ሰዓት ባወራችሁ እንደማለት እንጀራ መቁረስ ጀመሩ ጧት እስከ እኩለ ሌሊት ድረስ አያችሁ ጭንቀቱ በቃ እንደማይመለስ ገብቶታል አይኔን አዩትም ብሏል መቋጨት ፈልጓል ማዘር ፈልጓል አደራ ማለት ፈልጓል አዩ አገልጋይ ማለት በራሱ ላይ ሳይሆን በሱ ሁኔታ ላይ ሳይሆን ማህበርን ያወራቸው ንግግሩ ረዘመ መብራት ስር የተቀመጠ አንድ ሰውዬ ነበረ ስሙ ይተቀዛል መብራት ስር ነበረ እየሰማ በቃ ቀለጠ ዱብ አለ ሞቶም አነሱት ይላል በቃ ሲያነሱት ሞቷል ጳውሎስ ዘሎ ወረደ ሰውነቱ ላይ ተጠመጠመበት አቅፎት ጸለየ ዳነ ነፍሱ በውስጡ አለች አይዟችሁ አለ ምግብ ሰጡት በላ ሰዎቹን ህይወት ሰጣቸው ቀጠለ ይላል ጳውሎስ ቀጠለ ይላል ጭንቀት ነው ይሄ ያብያተ ክርስቲያናት ጉዳይ ነው የሚያስጨንቀኝ የሚለው መታሰሩ አይደለም መከራ ማየቱ አይደለም አሁን የሚጨነቀው ለዚህ ማህበር ነው ለዚህ ስራ ነው ኤፌሶን በጣም የምታጓጓ ማህበር ነች ከተማው ራሱ የምታጓጓዋ ማለት ነው ኤፌሶን ማለት የምትናፈቀዋ ማለት ነው ከተማው ራሱ መንፈሳዊ ስራዋ ደግሞ እጅግ ተናፋቂ ሆኗል እና አሁን በቃ ይመለስ ወደ ኢየሩሳሌም ብሎ አቀና የሚያልፈው በኤፌሶን በኩል አልገባም ኤፌሶን አለ ላለመግባት ወስኗል ይላል ከዛ በኋላ አንዲት ደሴት ላይ ሽማግሌዎቹን ጥሩልኝ ይልና ሽማግሌዎቹን ያስጠራና አስገራሚ ምክር ይመክራቸዋል ጨረሱ አስገራሚ ምክር ይመክራቸዋል ላምቦ አሁንም ደግሜ ልጨርስ ስለሆነ ወደዚህ አውራጃ ከገባውበት ከመጀመሪያ ዕለት አንስቶ ዘወትር ከመጀመሪያዋ ቀን አንስቶ እስከ መቼ ዘወትር ለስንት ዓመት 3 ዓመት ዘወትር ሲሰራ ነበር ጳውሎስ እንዲህ አይነት ማህበር ዝም ብሎ አይመጣም ዝም ብሎ እንዲህ አይነት ማህበር ከተማን አውራጃን የሚያነቃንቅ ማህበር አይመጣም ከገባውበት ቀን ጀምሮ ዘወትር ከናንተ ጋር እንዴት እንደኖርኩ ታውቃላችሁ ምንም እንኳን
ከአይሁድ ሴራ የተነሳ መከራ ይደርስብኛል አይሁድ ሴራ ያሳሩ ጌታን በታላቅ ትህትናና በእንባ ከማገልገል አልተቆጠ በአደባባይም ሆነ መቅደስ ከቤት ቤት በመዘዋወር በሁልሽም ቤት ከቤት ቤት ዘወትር ከቤት ቤት እናንተን ከማስተማርና ይጠቅማችኋል ብዬ ያሰብኩትን ከመስበክ ወደ ኋላ አላልኩም ልብ እንድትሉት ነው ቅድማም ቢያለው እኮ ልብ እንድትሉት ነው ማነው አሁን በንስሐ ወደ እግዚአብሔር እንዲመለሱና በጌታችን በኢየሱስ እንዲያምኑ ለአይሁድና ለግሪክ ሰዎች አጥብቄ ለመመስከር ያለ አይደለም ከልቤ መስክሬላችኋለሁ አሁንም እዚያ ሲደርስ የሚደርስብኝን አላውቅም መንፈስ ቅዱስ ወደ ኢየሩሳሌም እንዲሄድ ግድ ይያለኝ ነው ነገር ግን በሚሄድበት ከተማዎች ሁሉ እስራትና መከራ እንደሚጠብቀኝ መንፈስ ቅዱስ ይመሰክርልኛል እዚህ ያየሁት መከራ አንሶኝ መንፈስ ቅዱስ አሁን መከራ ይቆያል እዛ ሲልህ ምን ትላለህ እዚህ ያለው አንሶኝ ጋይስ አለንግስ መንፈስ ቅዱስ እንዴ ምን ይሁ ምንድነው እሱ እንዴ ያምራል በቃ ምንድነው ለቀቅ ፈታ እንበልበት እንጂ አይነት ያምራል መንፈስ ቅዱስ ግን መንፈስ ቅዱስ ነው ለሱ ከሆነ የተሰጠነው እሱን ከሆነ ምናገለግለው ለሱ ክብር ከሆነ የሚያከብረውን እየሰራ ማለፍ አለበት ጫዋጫው አሜን በሉኝ ነገር ግን በሚሄድባቸው ከተሞች እስራትና መከራ እንደሚገጥመኝ መንፈስ ቅዱስ ይመሰክርልኛል ይሁን እንጂ እስቲ በሉ እስቲ ይሁን እንጂ ከጌታ ከኢየሱስ የተቀበልሁትን ሩጫዬንና የእግዚአብሔርን ጸጋ ወንጌል የምመሰክርበት አገልግሎቴን በፈጽም ለእኔ ህይወት በሉ ከምንም እንደማትቆጠር እንደ ከንቱ ነገር ናት ጀግና ተጋዳላይ ወላዴ በቃ ህይወት ምንም አይደለችም ከጌታ የተቀበልኩትን የጸጋውን ወንጌል የማገልገል ስራ ከፈጸምኩ ህይወቴ በኔ ዘንድ ማለት ነፍሴ እንኳን በኔ ዘንድ አትከብርም የሚለው ማለት ልብስ ትላለ እንዴ ህመም ትላለ እንዴ ነፍሴ እንኳን ክብሩ አይደለችም ክብሩ ተልቆ ከጌታ የተቀበልኩት አደራ ነው ትልቅ እንጂ እኔ ዘንድ ትልቅ የሚባል ነገር የለም ዋናው ህይወት ነው ዋናው ጤና ነው ዋናው ገንዘብ መያዝ ነው ለጳውሎስ ዋናው ተልቆ ነው ጤናም ለተልቆ ነው ገንዘብም ለተልቆ ነው ትዳር ለተልቆ ነው ልጅ ለተልቆ ነው ስራ ለተልቆ ነው ጩና አሜን በሎይ ለተፈጠርንበት ዓላማ መኖር ነው ዋናው አሁንም ቢሆን በመካከላችሁ ተዘዋውሬ እግዚአብሔር መንግስት የሰበኩላችሁ እናንተ ሁላችሁ ከእንግዲህ ፊቴን አታዩ ከሰው ሁሉ ደም ግን ንጹህ ነኝ ከሁላችሁም ደም ግን ንጹህ ነኝ ስለዚህ እግዚአብሔር እናንተን ራሳችሁንና መንጋውን ኤጲስቆጶሳት ሆናችሁ እንድታገለግሉ መንፈስ ቅዱስ ሾሟችሁ የለም ተጠንቀቁ ለራሳችሁና ለመንጋው ተጠንቀቁ ይብላይ ለእናንተ ዲ ጨርሻለሁ እኔ ከሄድኩ በኋላ ነጣቂ ተኩላዎች እንደሚነሱ አውቃለሁ ጥርጥሬ አይደለም ነጣቂ ተኩላዎች ይነሳሉ ተኩላ በግ መካከል የሚገባ ነው እንደውም ከናንተ መካከል አንዳንዶቻችሁ ሽማግሌዎቹን ያያየ የራሳቸውን ደቀ መዛሙርት ለማፍራት ሲሉ እውነትን ትዊስት የሚያደርጉ ይነሳሉ ከናንተ መካከል አንዱ ሌባ ነው እንዳለ ከናንተ መካከል ራሱ እውነትን የምታጣምሙ ትኖራላችሁ ዲሊዩት የምታደርጉ የምታቀጣጥኑ ተዋታካብድ የምትሉ ተጠንቀቁ እኔ 3 አመት ሙሉ ሌሊትና ቀን ያለ ምንም ማቋረጥ በእንባ እያንዳንዳችሁን መክሬያችኋለሁ አሁንም ለእግዚአብሔር እንዲሁም ሊያንጻችሁ ለሚችል ለጸጋው ቃል አደራ ሰጣችኋለሁ ትምህርት ከተማራችሁ የእግዚአብሔር ቃል በእናንተ ላይ ከተዘራ ትልቁን አደራ የሚወጣው እሱ ነው ትምህርት ስትማሩ ለማድረግ ብቻ አይደለም የምትማሩት ያ ቃል ራሱ ይሰራል ላስተማርኳችሁ 3 አመት ላስተማርኳችሁ የጸጋ ቃል አደራ አሳልፌ ሰጣችኋለሁ ሊያንጻችሁና ርስት ሊያወርሳችሁ ለሚችለው ለዚህ ትምህርት ለዚህ የጸጋ ወንጌል አደራ አሳልፌ ሰጣችኋለሁ
ሲጨርስ የማንንም ብርና ወርቅ አልተመኘሁም በእናንተ ብርና በእናንተ ገንዘብ አልኖርኩም እነዚህ እጆቼ መጽሐፍ ቅዱስ ብቻ አይደለም የተሸከሙት በገዛ እጄ እየሰራው ለኔና ከኔ ጋር ላሉት ሁሉ እኔ ነበርኩ ወጪ ቻልኩት 3 አመት እነዚህ እጆቼ ናቸው አብረውኝ የሚያገለግሉትን ያበሉት እነሱም ብቻ አይደለም ችግረኞቹን ሁሉ ረዳ እንደነበር ታውቃላችሁ ይሄንም ማረግበት ምክንያት ጌታ እንዲሚል ትምህርት አስተምሮናል ከሚቀበል የሚሰጥ ሰው ብፁዕ ነው አጠገባችሁ ላለው ሰው በሉት ከሚቀበል የሚሰጥ ብፁዕ ነው ይላል ስለዚህ ሰጪሁን ብጽዕና መስጠት ነው ከሰው እጅ መቀበል አይደለም ተንበርክኮ ጸለየ አቅፎ አለቀሱ ጸለዩ ሸኙት ማጠቃለያ የጳውሎስ እንዲህ ያለ ሕያው ማህበር እንድትኖረን የኤፌሶን አይነት ሕያው ማህበር እንድትኖረን 4 ነገሮችን ብናረግ ጥሩ ነው እንደገር ጃማኔል ጻፉልኝ እንደገር ጃማኔል 4 ነገሮች ያስፈልጉናል ከኤፌሶን ቸርች ፈለግ ውስጥ እንድንገባ የአጵሎስዋን ኤፌሶን ሳይሆን የጳውሎስዋን ኤፌሶን ከፈለጋችሁ 4 ነገሮች ወሳኝ ናቸው አንደኛ መንፈስ ቅዱስና የሚታይ ስራው ያስፈልገናል ይሄ ጮት ያስፈልጋል በቃ አለቀ እዚህ ማህበር ላይ ይሄ ጮት ያስፈልጋል ከኔ ጋር በሉት እስቲ መንፈስ ቅዱስና በሉ የሚታይ ስራው ያስፈልገናል እዚህ መጽሐፎች ውስጥ ስለ መንፈስ ቅዱስ የተነገሩት ልንገራችሁ መንፈስ ቅዱስን ማስተዋወቅ ስለ መንፈስ ቅዱስ ማስተማር ተደርጓል መንፈስ ቅዱስ ማን እንደሆነ አናቅም አሉት አስተማራቸው እጅ መጫን የሚባል ነገር ተደርጓል ልምምድ ተደርጓል በጸጋ ኃይል ልምምድ ውስጥ ገብተዋል ልምምዱ በቃ ያጋንንት ማውጣቱ ይሄ ጨርቅ መቁረጡ ይሄ ልሳን ትንቢቱ ልምምዱ ወጥቶ መመስከሩ ምናምን በመንፈስ መወሰን ከመንፈስ ቅዱስ ጋር ተስማምቶ መወሰን እዚህ ውስጥ አለ በመንፈስ መታሰር ለመንፈስ ፈቃድ እሺ ማለት የእስረኛ ያህል መሆን መንፈስ ቅዱስ ላለው ነገር እስረኛ ፈልጎ አይደለም የሚታሰረው ጳውሎስ የሚተክዘው ለዛ ነው ታስሮ ነው እየሄደ ያለው ታዛዥ መሆን ለፈቃዱ እሺ ማለት ባይመችም ባይሆንም ሰዎች ቀጥሎ ጉዞ ሲያደርግ መንፈስ ቅዱስ ይናገራል አንድ ሰው አለ እዚህ መሃል ኢየሩሳሌም ትሄዳለ እስር ይቆያል ሆዴን አታባቡት ይላል እሱ ትዝላችሁ ሆዱ ስለባባኮ ነው ተቀመጥ ረፍተው ሲሉት ታው እንዲህ በመናገር እኔ ነፍሴን እንኳን ለመስጠት ዝግጁ ነኝ መታሰር በየከተማው የመንፈስ ቅዱስ ድምጽ መኖር ያስፈልጋል በየሕያው ማደሩ ድምጽ ያስፈልገናል ሕያው ማደሮች ሰሙኛላችሁ እረኞች ሰሙኛላችሁ መንፈስ ቅዱስ ሕያው ማደሮች ውስጥ መናገር አለበት ጳውሎስ በደረሰበት ከተማ ሁሉ መንፈስ ቅዱስ ያወራው ነበር ናጋቦስን ያገኛል የሆኑ ሰዎች ያገኛል የፊልጶስን ሴት ልጆች ያገኛል በየከተማው የሚያወራ መንፈስ በየቤቱ ስንገባ ለጉብኝት መንፈስ ቅዱስ ማውራት አለበት ጫዋቹ አሜን በሉኝ ባካችሁ ጉብኝት ስንገባ ልንጎበኝ ስንሄድ መንፈስ ቅዱስ ማውራት አለበት ክፍት መሆን አለብን ለሱ ራሳችንን ሰጠን እንዲያወራ እኛ አውርተን እንዴት ከረምሽ እንዴት ከርማል ልጆችስ ከትምህርት ቤት አልመጡ እሺ መብራት ይመጣል አይመጣ እኛ ቤት ስንጥቀኑ ውሃስ እንዴት ነው ትራንስፖርት ግብር ጨመራሉ ያስፈልጋል ይሁሉ ግን ለሱ ድል ከሰጠ ነው ጫዋቹ አሜን በሉኝ ባካችሁ ጫዋቹ አሜን በሉኝ ባካችሁ ምትጎበኙ ሰዎች እረኞች ያው ማደር ስትሰበሰቡ ሰዎች ቤት ስትሄዱ ለመንፈስ ቅዱስ ድል ስጡት እንዲያወራ እንዲናገር እንዲያስተምር እንዲያጽናና እንዲመክር ጫዋቹ አሜን በሉኝስ በየከተማው ያወራ ነበር ለመስማት ትችላለህ ወይ ነው መንፈስ ቅዱስ በየከተማው ሲያወራ ትሰማለህ ወይ ያው ማደር ሲያወራ ትሰማለህ ወይ ጉባኤ ሲመጣ ብቻ የሚያወራ ፑልፒት አይደለም መንፈስ ቅዱስ ማለት እዚህ ተቀምጦ እናንተ ስትመጡ እኛ ምን ከፍተው ማይክ አይደለም መንፈስ ቅዱስ በየቤታችን ያለ ጫዋቹ አሜን በሉኝ ባካችሁ የሚያወራ የሚናገር ዘይበኔ ተሸክሜ ይዤው ምዞረው አይደለም በእናንተ ቤት ባይተዋር ማይሆን ሊወራ የሚችል ሊናገር የሚችል ሰሚ ካለ ሁሌ የሚያደምጡት ካለ የሚያወራ ጫዋቹ አሜን በሉኝ የሚታይ መንፈስ ያስፈልገናል ተተኪዎችን የሚለይ መንፈስ
ኤጲስቆጶስ አርጎ መንፈስ ቅዱስ እናንተን ሾመ ይላል። ተተኪዎችን የሚያወጣ ተተኪዎችን የሚያስነሳ መንፈስ ቅዱስ ኤጲስቆጶስ አርጎ የሾማችሁ እሱ ነው። ተተኪ ያረጋችሁ እሱ ነው። የአገልግሎት ዕድል የሰጣችሁ እሱ ነው። መንፈስ ቅዱስ ነው ይሄን የሚሰራው። በብዙ መከራ ሲያልፉ በአገልግሎት እንዲጸኑ እንዲቆዩ እያደረገ ደብዳቤ እየጻፈ ከአራዊት ጋር እየታገለ መጽናት በወንጌል እውነት ዲሊውት ሳያረጉ መኖር መንፈስ ቅዱስ ከሌላ አይቻልም። ስለዚህ ለመርቃችሁ እጃችሁን አንሱ። የገርጃማኔን ማህበር ሆይ የሚያስፈልገን የእግዚአብሔር መንፈስ ነው። ጩና የሚታይና የሚሰራ የምንማረው የእግዚአብሔር መንፈስ ያስፈልገናል ካላችሁ እጆቻችሁን ከፍ አድርጉና መንፈስ ቅዱስ ለዚህ ማህበር ታስፈልጋለ። መንፈስ ቅዱስ ያለ አንተ አንችልም። ስንዘምር፣ ስናመልክ፣ ስንማር መንፈስ ቅዱስ ማህበሩ ሁሉ ጸጋ እንዲኖርበት ሁላችንም በላይ እግዚአብሔር ሆይ ያንተ ጸጋ ያንተ መንፈስ እንዲኖር በጌታ በኢየሱስ ስም እንጸልያለን። የእግዚአብሔር መንፈስ በኃይል በሁላችሁ ላይ ይሁን። መንፈስ ቅዱስና የሚታየው ስራው ያስፈልገናል። ሁለተኛም ያስፈልገን ትክክለኛው የእግዚአብሔር መንግስት ወንጌል ስብከትና ቅዱሳንን በሚያንጸው የመጽሐፍ ቅዱስ አስተምህሮ ላይ ማተኮር ያስፈልገናል። የእግዚአብሔር መንግስት የወንጌል ደርዝ መኖር አለበት። ሄደን ምን ሰብከውን ማወቅ አለብን። ሄደን በመንሰብከው እውነተኛ ትምህርት ማግኘት አለብን። ኮንቪክሽን ሊኖረን ይገባል። ብቻ አይደለም በእውነተኛው መጽሐፍ ቅዱሳዊ አስተምህሮ መታነጽ አለብን። ይሄ ያስፈልገናል። እውነተኛ ትምህርት፣ እውነተኛ ወንጌል ያስፈልገናል። አጠገባችሁ ያለውን ሰው ያዙልኝ። የጳውሎስን ኤፌሶን ማግኘት ከፈለግን ትክክለኛ የእግዚአብሔር መንግስት ወንጌልና ትክክለኛ መጽሐፍ ቅዱሳዊ አስተምህሮ የግድ ያስፈልገናል። ሶስተኛ ድሆችን ማሰብ የግድ ያስፈልገናል። የግድ ያስፈልገናል። እንደ ማህበር መንፈስ ቅዱስ እንዲያጽናናን በመካከላችን እንዲሆን መሐላችን ያሉ የተቸገሩ ሰዎችን ማሰብ አለብን። መሐላችን ተቸግሮ የሚያመልክ መኖር የለበትም። ሰነፍ አይደለም ያልኩት። ከሚቀበል የሚሰጥ ብፁዕ ነው ይላል መጽሐፍ። ተቀባዮችን ለማበረታታት አይደለም፣ ሰጪዎች ለማድረግ። መሐላችን ያሉ ችግረኞችን ማሰብ አለብን። ስራቸው የሚቸገሩ ሰዎችን ማሰብ አለብን። በተለያየ መንገድ እርስ በርሳችን መተሳሰብ አለብን። መስሪያ ቤታችሁ የሥራ ቫካንሲ ሲወጣ ቴሌግራም ላይ ሼር አድርጉ። በቃ ይሄን አድርጉ። በቃ ሌላ አንፈልግም። እናንተ መስሪያ ቤት አንድ ሰው ከተፈለገ ሪኮመንድ አድርጉ። ሰው አለ ወይ ብላችሁ ጠይቁ። እረኞችን ጠይቁ፣ አገልጋዮችን ጠይቁ። ደውሉና እኔን ፓስተር እንዲህ አይነት ሰው እንፈልጋለን አለ ወይ በሉ። እውነት ነው። አንዳንዶቹ ልከን አፍረናል። ይሁንና ግን አሁንም እንቀጥላለን። የላክናቸው ምን ነው ፓስተር እንዲህ አይነት ሰው ለመሆኑ ታውቀዋለህ ተብያለሁ። ታውቃታለህ ለመሆኑ ረጅም ጊዜዋ ነው ካንተ ጋር ተብያለሁ። አላቆምኩም። በቃ አንቺ እኔን ታውቂኛለሽ አይደል? አንተ እኔን ታውቂኛለህ አይደል? በቃ እሱ እንደዚህ ሆኖ ነው። ቀስ ብለህ ኤግዚቱን አሳየው። አልነግረውም ለዛ ሰው፣ አልነግራትም ለዛ ሰው እንዲህ ተብለሽ እኮ አልልም፣ እንዳታፍርብኝ። አሁንም የኔ ስራ ነች፣ አሁንም የኔ ስራ ነው። እርስ በርሳችን እንድትያይ። ችግረኞች መሐላችን ድሃ ያለ አምልኮ የለም። የድሃ አደግ አባት እግዚአብሔር፣ የችግረኞች አምላክ እግዚአብሔር፣ የተራቡትን የሚያይ የሕፃኑን የእስማኤልን ጩኸት ሰማው ጩኸቱን ያለ ጌታ ይውላችሁ። ከዚች ከሮባ በጀርባ ዝም ብላችሁ ወክ ብታረጉ ልጆቻቸውን ትምህርት ቤት መላክ የማይችሉ ወላጆች አሉ። አሁን ለልጆቻችሁ ደብተር ስገዙ 4-5 ጨምሩና ግዙ። አምጡና ለቸርች አስረክቡ። እስክሪፕቶ ጨምሩና ግዙ። 100 ለሚደርሱ ህፃናት የ1 ዓመት ትምህርታቸውን እንቻል። ጉባኤው ከተቀበለኝ ይሄ በጣም ወሳኝ ነው። ጳውሎስ ቸርች ተከልኩ ብሎ ሪፖርት ያደረግ ድሆችን እንዳትረሳ ነው ያሉት። ጌታ ኢየሱስ ስናገኘው የሚጠይቀን ነገር ተርቤ ተጠምቼ ታስሬ ነው የሚለው። መሐላችን ላሉ ድሆች ዲያቆናትን አዋሩ። ኮሚኒቲው ላይ ላሉ ድሆች የሁለንተና አገልግሎትን አዋሩ። እባካችሁን ልባችሁ እዛ ውስጥ ያለ ተንቀሳቀሱ። ጳውሎስ የተከላት ያቺ ኤፌሶን የምትባል ቸርች የጳውሎሷ ኤፌሶን ከድሆች ጋር የተቆራኘች እየሰራች የምታካፍል እየሰራች የምትሰጥ ነበረች። አራተኛና የመጨረሻው
በቡድን ስራ የሚያምኑ ተተኪዎችን የሚያፈሩና ራሳቸውን በመስጠት የሚያገለግሉ መሪ አገልጋዮች ያስፈልጓታል። የአጵሎሷ ኤፌሶን ሳትሆን የጳውሎሷ ኤፌሶን ይህን ትመስላለች። ከኔ ጋር በሉት። በቡድን ስራ የሚያምኑ ተተኪዎችን የሚያፈሩ ራሳቸውን በመስጠት የሚያገለግሉ መሪዎች ያሏት። እነዚህ መሪዎች ካሏት ኤፌሶን ቸርች እዚህ ልትመጣ ትችላለች። እኔ 4 ካራክተር ከጳውሎስና ከቲሙ ልውሰድላችሁ። አንደኛው አዘውታሪነት ነው። አብዮተኛ አይደለም ጳውሎስ። የዘመቻ ሰው አይደለም ጳውሎስ። ብድግ ብሎ አድርጎ ከዛ ትውት የሚያረጋ አይደለም። አዘውታሪ ነው። እለት በየቀኑ ዘወትር እነዚህ ቃሎች በተደጋጋሚ ነው ያሉት። ማዘውተር አንድ ነገር ጀምሮ ማዘውት። አንዳንድ ሰው አብዮተኛ ነው። አንዳንድ ሰው ይጀምራል ይተዋል ሞቅ ሲለው ወይ መጣ ገባች በቃ ተነሳባት ስል ተቀምጣለች። ለካ እኔ ተነሳባት ከማለት እሷ ተቀምጣለች አሉ። በቃ just ይጀምራል። ጳውሎስ እንደሱ አይደለም። እንዲህ አይነት ቸርች ካስፈልገችን ብታስፈልገን አዘውታሪ ሰዎች ናቸው። የሚያረጉትን ነገር ኮንቲኒየስሊ የሚያረጉ። ጳውሎስም እስቲ በሉት ከኔ ጋራ ይህን ማድረጉን 2 ዓመት ስለቀጠለ አጠገባችሁ ላለው ሰው ንገሩት። 2 ዓመት ይቀጠላል በሉት። አንድ ነገር እየተደረገ በሉት 2 ዓመት 3 ዓመት ይቀጠላል። የምትጀምረውን ነገር ጨርስ፣ ፈጽም፣ አዘውትር። ዘወትር ቀንና ማታ ሳላቋርጥ 3 ዓመት ሙሉ ይህን ማድረጉን ስለቀጠለ እነዚህ ቃላት አዘውታሪነትን ያሳዩኛል። ሁለተኛው አራያነት ነው። መሪዎች፣ አገልጋዮች፣ እረኞች፣ ዲያቆናት፣ ሽማግሌዎች፣ ፓስተሮች፣ ወንጌላውያን ምሳሌ ካልሆናቸው አይሆንም። ያቺን የጳውሎስን ኤፌሶን ማግኘት አንችልም። አራያ መሆን አለብን። ምሳሌ መሆን አለብን። ደሃ በመርዳት ምሳሌ፣ ወንጌል በማሰራጨት ምሳሌ፣ እጅ በመጫን በመንፈስ ቅዱስ እንቅስቃሴ ምሳሌ፣ በጾም በጸሎት ምሳሌ፣ መንፈስ ቅዱስን በመታዘዝ ምሳሌ፣ ለቃሉ ቅድሚያ በመስጠት ምሳሌ። ሶስተኛው ትጋት ነው። በአደባባይ ከቤት ቤት በመዘዋወር ከሚያስፈልጋችሁ ነገር አንድም ሳላስቀርባችሁ በእንባ ጭምር ትጋት። ወይኔ ምን አይነት ሰው ነው? ከአውሬ ጋር እየታገለ ማገልገል ትጋት። ቆሮንቶሶችን ሲጽፍላቸው በስራ ብዛት ይላል። ቆሮንቶስ ላይ ትዝ ይላችኋል። ሁለተኛ ቆሮንቶስ ላይ በስራ ብዛት እንቅልፍ በማጣት በመራብ በመጾም ማይ ጋድ በስራ ብዛት በጣም ነው ሙሉ በትጋት የመጨረሻው ህብረት ወይም ቡድን ነው። እዚህ ጋር ይሁን አንዳንድ ሰው አለ በቃ አይችልም። እኔ ልስራው፣ እኔ ልመስገን፣ እኔ ህብረት የሚባል ቡድን የሚባል እኛ የሚባል የለም። እኛ አይመጣበትም። እኛ ቡድን የለም። ጳውሎስ ጋር እንደሱ አይደለም። ቡድን አለ፣ ህብረት አለ፣ የሚሰራ ቲም አለ፣ ሽማግሌዎች አሉ፣ ከሱ ጋር የሚሄዱ የሚወጡ የሚገቡ አብረውት የሚወጡ የሐዋርያዊ ቲሞች አሉ። አብረውን የሚሄዱት አብረውን የሚወጡት አብረውን የሚገቡት እኔና ጢሞቴዎስ ስልዋኖስ ምን አጎደልንባችሁ ነው የሚለው። እኛ የገርጃ ማኑኤል ጥቅስ እኛም እያንዳንዱን ሰው በክርስቶስ ፍጹም አድርገን አቀርብ ዘንድ አይደለም እኛ። ስለዚህ እህቶችና ወንድሞቼ ስተቀልል የአጵሎሷን ኤፌሶን ሳይሆን የጳውሎሷን ኤፌሶን ከፈለግን መንፈስ ቅዱስ ያስፈልገናል። ትምህርትና ስብከት ያስፈልገናል። ድሆችን ማሰብ ያስፈልገናል። የቡድን ስራ ያስፈልገናል። መንፈስ ቅዱስ ይርዳን። እንደተቀመጣችሁ እንጸልይ።